ያደረሰ እርጉዝ ነው የሚመስለው ሀገሩ ሊወለድሽ ፊልም ላይ ወለድሽ አንተ መሄድ ትችላለህ እሷ ግን መቅረት አለባት ምናምን ከፓሪስ ለምንነሽ ወጣሽ የመጀመሪያ የት ነበር ትራቭል አድርገሽ በጣም መሄድ አትችይም ማለት ወደ ኢትዮጵያ እየተመለሽ እናት ስትሆኚ የሰውነት ለውጦች አሉ በጣም ወፍሬ ነበር ላይፍ የሚቀየርባችሁ እናት ከሆኑ በኋላ ከሰውነታቸው ጋር በተያያዘ በሚመጣ ለውጥ ምክንያት ነው ከወር በኋላ 10 ኪሎ ቀንሻለሁ 10 ኪሎ ባንዶር አውሎ ንፋስ ወስዶኝ ነበር አውሎ ንፋስ ባለቤት የያዘው ነገር እንዳለ ወሰደው ንፋስ ባለቤቴ እኔ ላይ ስታክ አደረገ ማለት በቃ እንዳልወድቅ እንደዚህ ያዘኝ አታምኚኝም በዛ ሰዓት ግን የወደቀው ዕቃ ነበር የሚታየኝ ነጋዴነት መንፈስ በደንብ እንትን አድርጎሻል ኢቭን 15 ቀን ያረኩትን ቦርሳ አልነግርሽ ተጠሻል እስካሁን 9 ሀገራት ሄጃለሁ ስለዚህ እንደ ቀልድ ወደ ነጋዴነት ገባሽ ማለት ጉዞ ነሽ ትሄጂ ነበር ማትሪክ ወስጄ እንደጨረስኩኝ ወደ ስራ ገብቻለሁ 16 ዓመትሽ ነው ሰው ጀመረ ለምሳሌ ነጋዴ መሆን እፈልጋለሁ ብዬ ጽፌ ነበር ድሮ ቢዝነስ ማን ነበር መሆን ፈልጊ አዎ ሰላም ጤና ይስጥልኝ ውድ ፕሮግራማችን ተከታታዮች ዛሬም ተመልሰን መተናል በዛሬው እንግዳችን ለየት ያለ እንግዳ ልዩ ታሪክ ያላት በጣም አስተማሪ ታሪክ ያለው ሰው ይዘንላችሁ መተናል የኛም ፖድካስት ሁሉ ጊዜ እንደምንነግራችሁ ለየት የሚያደርገው የስኬት ጫፉን ብቻ ሳይሆን መሃሉን በደንብ የምናይበት ፖድካስታችን ነው ለዛሬም እንግዲህ እንደነገርኳችሁ ልዩ እንግዳ ይዘንላችሁ መተናል እንግዳችን ራስሽን ታስተዋውቂልናለሽ እንኳን ደህና መጣሽ ማኪዬ በደንብ እስቲ ራስሽን አስተዋውቂልን እሺ ሙሉ ስሜ መቅደላዊት መንግስቱ ይባላል ያው በሶሻል ሚዲያ ስሜ ደግሞ ማኪ ነው የሚባለው ብዙዎች ጓደኞች የሚሉኝ ማኪ ነው እንኳን ደህና መጣሽ እንኳን ደህና ቆይሽ እኔ ማክስ ደግሞ ፍላይ ዊዝ ማኪ በሚለው ስምሽ ነው እሱ የሶሻል ሚዲያ ስምሽ እሱ የሶሻል ሚዲያ ስሜ ነው ያው አብዛኛው ግን ማኪ በሚለው ስለሆነ የሚያቀኝ ፍላይ ዊዝ ማኪ የሆነበት ያው የራሱን ትርጉም ስላለው ነው እና thank you for invite me እሺ ማኪ እኔ በጣም ደስተኛ ነኝ እንግዲህ ስለሆንሽ በጣም ብዙ አስተማሪ የሆኑ በስራ ላይ በጣም ያለፍሽባቸው መንገዶች ለብዙዎች ስለሚያስተምሩ ሴትም ሆነሽ እናትም ሆነሽ የሁለት ልጆች እናት ነሽ ሴት ነሽ በጣም ብዙ አይነት ስትራግሎችን አስተላልፈሻል በስራዎችሽ ላይ እሱን በፈቃደኝነት ግልጹ ለተመልካቾቻችን ልታሳይልን ስለመጣሽ በጣም አመሰግናለሁ እኔም አመሰግናለሁ ማይ እሺ ማኪ ወደ ፕሮግራማችን ስንገባ መጀመሪያ አንቺን ሳገኘሽ መጠየቅ የምፈልገው እናት ሆኖ ያንግማም ሆኖ የሁለት ልጆች እናት ሆኖ ስራን መስራት ቢዝነስ መስራት እንዴት ምን ያህል ከባድ ነው እውነት ለመናገር ከባድ ነው የሚለውን ሳይሆን ኢንተረስቲንግ ነው የሚለውን ኢንተረስቲንግ አለው ምክንያቱም እናት ስትሆኚ ያው ብዙ ነገር አለ ብዙዎች እናቶች እንደሚያውቁት ከወለዱ በኋላ ዲፕሬሽን ይመጣል ከወለዱ በኋላ በጣም ብዙ እንትኖች ይመጣሉ ድብርቶችና ተያያዥ ነገሮች ይመጣሉና በትንሽ በትልቁ ነው የምትነጫነጨው አንድ እናት ከወለደሽ በኋላ የዲፕሬሽኑ አካል ሊሆን ይችላል ግን በቃ ትንሽ ነገር ነው የሚያበሳጭሽ ትንሽ ነገር ነው የሚደብርሽ ቤት ከመዋልሽም አንፃር ልጅ ታሳድጊያለሽ በጣም ትልቅ ዲዩቲ ነው እሱ መጨረሻውን ውጤቱን ስታዩ ደግሞ በጣም የሚያስደስት ነገር ነው ግን ስቲል በዛ ውስጥም እያሳለፍሽ ልጅሽንም እያሳደግሽ እየተንከባከብሽም ያንቺ ስሜት ግን በጣም ብዙ ይለዋወጣልና በዚህ ስሜት ውስጥ በጣም ብዙ እናቶች እንዳሉ አውቃለሁ ሰው ታዲያ እዚህ ነገር ላይ ስራ ስጨምሪበት ግን በጣም ኢንተረስቲንግ ነው ብዬ ነው የማስበው ለኔ ይሄ ስራ ባይኖር ኖሮ እንደዛ አይነት ስሜት ውስጥ ገባ ነበርና ዲፕሬስድ የመሆን እድልሽ ከፍተኛ ይሆን ነበር እና እውነት ለመናገር ምንም ዲፕሬሽን ውስጥ አልገባሁኝም በዚህ ምክንያት ማለት ነው ስራ መስራትሽ ከዲፕሬሽን አላቆኛል ብለሽ ነው የምታምኚው አንቺ ማለት ነው በጣም ምክንያቱም አሁን ሁለተኛ ልጅ እንደውም ስወልድ አሁን ያቀርቡ ማለት ነው ስወልድ አራስ ሆኜ ገና 7 ቀን ሳይሞላኝ ነው እቃ እያስተዋወኩ የነበረው ቲክቶክ ላይ ማለት ነው ባራስነትሽ ገና ባራስነት ያዛው አራስ አልጋ ላይ ሆኜ ነው እንትኔን ሳስተዋውቅ የነበረው ማለት ነው ወደ ስራ የገባሁትኝና የመጀመሪያ ልጄንም ስወልድ በ4 ወሬ ነው ተነስቼ ወደ ስራ የገባሁትኝ ወደ ሱቅ ነበርኝ ወደ ሱቅ የገባሁትኝ በ4 ወሬ ነውና እነዚህ ነገሮች እኔ ነፃ አድርገውኛል እና ለኔ ኢንተረስቲንግ ነው ባራስነት ጊዜ ብዙ ሴቶች የሚያሳልፉትን ዲፕሬሽን ፖስትፓርተም ዲፕሬሽን ፊል እንዳታረጊው ረድቶሻል ማለት ይችላል በጣም ረድቶኛል ምክንያቱም ይሄ የብዙ እናቶች እንትን ነው ብዬ ስለማስብ ነው በጣም ብዙ እናቶች አይ ቲንክ እንደውም በዛው ዲፕሬሽን ውስጥ ገብተው የሚቀሩት ያችን ጊዜ ተደብረው ስለሚያሳልፉም ሊሆን ይችላል እውነት ነው እሱም በጣም ግፊት አለው ስለሱ በስፋት እናወራለን መጀመሪያ ግን ያው ከመጀመሪያ ከስራ መጀመርሽ ጀምሮ መሃሉን ጨምሮ ሙሉን ነገር በግልጽ ነው የምንወያይበት ምክንያቱም አንድ ሴት አሁን በቤቷ ሆና
ሁሉም ሰው የራሱ ስራ እንዲኖር ይፈልጋል። ሁሉም ሰው ጥሩ ስራ እንዲኖር ይፈልጋል ምናምን ግን መንገዱን ማያቃለ ወይም ደግሞ የሆነ መንገድ ድረስ መጥቶ እነዛ ያሰባቸው መንገዶች ስላልሰሩለት ፌል ያደርጋል ወይም ደግሞ በቃ ተስፋ ቆርጦ ያቆማል ምናምን ሰው ሁሉም ሰው አሁን ጥሩ ላይ ነኝ ብሎ የሚያስብ ሰው ሁሉ ያሳለፈው የራሱ የሆኑ ችግሮች አሉ። ማይታለፉ የማይመስሉ ችግሮችን አሳለፈ ነው ብዙ ሰዎች የሆነ ስኬት ላይ ያንቺ ሰክሰስ የምትይ ቦታ ላይ ምትደርሹም ወይም ደግሞ ልትደርሽ የምትሄጂው እነዛ ነገሮች ተሳለፊ ነው። ለዛ ለነሱ ሰዎች እንዲጠቅም ለሁሉም ሰው አስተማሪ እንዲሆን በሚለው ከመጀመሪያ ስራሽን ጀምርና ማኪዬ ስራን ሀብለሽ ስትጀምሪ ከምንድን የጀመርሽው እንጂ? እሺ ማሂ እኔ አሁን ስራ የጀመርኩት መቼ ነው ብለሽ ብትጠይቂኝ ስራ የሚጀመርበት ሰዓት ላይ አይደለም የጀመርኩት። ምክንያቱም ስራ የጀመርኩት እኔ 10ኛ ክፍል ተፈትኜ ስጨርስ ነው ስራ የጀመርኩት። 10ኛ ክፍል? አዎ ማትሪክ ወስጄ እንደጨረስኩኝ ወደ ስራ ገብቻለሁ። ኦኬ። እና ያ ደግሞ በጣም አሁን ስራ የምትጀምሪበት ታይም አይደለም። 10ኛ ክፍል የሞስት ኦፍ እንግዲህ ሰው 16 ዓመት ምናምን እንደዛ ነው የሚሆነውና 16 ዓመትሽ ነው ስራ የጀመርሽ አንቺ? 16 ዓመቴ ነው ስራ የጀመርኩትኝና እና ትዝ ይለኛል ዳቦ ቤት ነበር የተቀጠርኩት። ዳቦ ቤት? ኦኬ። ዳቦ ቤት ካሸርና ሴልስ አንድ ላይ ማለት ነው። ቆይ እንትና ማትሪክ ተፈተነሽ ውጤትሽ እስኪመጣልሽ ድረስ ነው? ኦኬ። እና ያን መቀመጥ አልፈለኩኝም እና በጣም ስራ ወዳድ ከሚባሉት ሰዎች አንዷ ነኝና አሁንም ድረስ ማለት ነው። እና መቀመጥ የሚባል ነገር አልወድም እና ከ10ኛ ክፍል በኋላ ያሉትን ጊዜዎች እንዳለ ማጥፋት አልፈለኩኝም። ውጤት ያው የሰራሹን ታውቂያለሽ እስኪመጣ እና እግዚአብሔር ፈቅዶ ደግሞ አሪፍ ውጤት እንዲመጣልሽ ትጸልያለሽ። በዛ መሃል ግን መጨነቅም የለብሽም። ራስሽንም ደግሞ ከቤተሰብ እጅ ነፃ ማውጣት አለብሽ። የሚያስፈልጉሽን ነገሮች ማሟላት አለብሽ። አትሊስት በዛ ሰዓት እንኳን ለጸጉርሽ ኮንዲሽነር፣ ሻምፖ ምናምን መግዣ ይሆንሻልና ያንን ብዬ 10ኛ ክፍል ጨርሼ ወዲያው ወጣሁኝና የሚገርምሽ ነገር ማስታወቂያውን ተለጥፎ ነው ያየሁት ዳቦ ቤት ላይ። ሮባ ዳቦ ቤት ትዝ ይለኛልና ተለጥፎ ሴልስና ካሸር እንፈልጋለን የሚል አይቼ ወዛ ወዲያው አመለከትኩኝ። ወዲያው ተቀበሉኝ እነሱ። ገባሁኝ እና እዛ ሰራሁኝ እና ስራ የጀመርኩትኝ እንደዚህ 10ኛ ክፍል ተማሪውን ከዳቦ ቤት ጀመረ። አዎ። እንዴት ነበር ኤክስፒሪየንስሽ? ላይክ መጀመርሽ ልክ ነበር ወይስ ቤተሰብስ እንዴት ነበረ ተቀባይነቱ? ያው አላማዬን ስለሚያውቁ ቤተሰብ ምንም አልተቃወመኝም። ለቤታችንም ደግሞ ቅርብ ነበርና ብዙ አይርቅም፣ ትንሽ ወኪንግ ዲስታንስ ነው። አላማዬንም ስለሚያውቁ ግን ለስራ ያለኝን ነገር ስለሚያውቁ ሰፖርትን ያደረጉኝ እንጂ አልተጫኑኝም። እና ያ ግን ደስ አለኝ። እኔም ከዛ በኋላ በቃ ጀመርኩኝ እና በጣም ደስ ይል ነበር። የመጀመሪያ ኤክስፒሪየንሴ በጣም ነው ደስ የሚለው። በጣም ምን ብዬ ልንገርሽ፣ በቃ ስራ ብርቅ የሚሆንበት ጊዜ አለ አይደል? ነው በቃ የነበረኝ ሞቲቬሽን የነበረኝ በቃ ምክንያቱም የመጀመሪያ ስራሽ ነው። ተማሪነት ወጥተሽ ሆነ ሰራ። እና ደግሞ ብር ልታገኝ ነው ምናምን ለመጀመሪያ ጊዜ ብር የራስሽ ብር ሊኖርሽ ነውና በወርም ቢሆን ትንሽ ነች በዛ ላይ የሚከፈለው የነበረውና ትዝ ይለኛል። ግን በጣም በቃ ደስ ብሎኝ ነበር የምሰራው። ጠዋት በሰዓቴ ነበር የምገኘው፣ ማታ በሰዓቴ ነበር እና ያ ታታሪነቴ በጣም ታማኝ እንደሆነ አድርጎኝ በቃ እስከ ካሸር ብቻ ትስራ እስከሚባል ድረስ አሰጥቶኛል ነበር። ማለት ሴልሱን ትታ በቃ ካሸር ብቻ ትስራ። ምክንያቱም በጣም ኃላፊነት ተሰምቶኝ እንደራሴ ነው ምሰራ የነበረው። እና በቃ በጣም ደስ ብሎኝ ነበር ስሰራ የነበረውና እሱን ሞመንት ልረሳው አልችልም። የመጀመሪያሽም ስለሆነ ከዛ ገንዘብን ራሱ ለመጀመሪያ ጊዜ ነው ሰርቶ ከዛ በፊት የሆነ ቤተሰብ ሊሰጥሽ ይችላል፣ በተለያዩ ነገሮች ገንዘብ ታገኝ ትችላለሽ። ግን ሰርተሽ እንደምታገኘው አይነት ገንዘብ ደስታ የለውም። አረ በጭራሽ። እሱ ነው በጣም ስፔሻል ያደረገው እሰኛው። አዎ በጣም በጣም። እና ደግሞ እዚህ ጋር 10ኛ ክፍል ላይ ሳልወጣ በፊት ማለት ነው ህልሜን ጽፌው ነበር። እና ህልምሽን ጻፊው ብሎ ሰው ነግሮኝ ነበር አንድ ወዳጄ። እና እኔ እንትን ላይ ጻፍኩትና አስቀመጥኩት ህልሜን ላይክ የምትፈልጊውን ነገር ማለት ነው። እና አሁን ላይ ሆኜ ሳነበው ደስ ይለኛል በጣም። ኦኬ። ህልምሽ ማለት መሆን የምትፈልጊያቸው ነገሮች ዲቴል ጻፍሹ? ዲቴል ሳይሆን በቃ
እንደዚህ መሆን ፈልጋለሁ ለምሳሌ ነጋዴ መሆን ፈልጋለሁ ብዬ ጽፌ ነበር ድሮም ቢዝነስ ውማን ነበር መሆን ፈልጊው አዎ ኦኬ እና እሱን የጻፍኩትን ነገር አሁን ሳነበው በጣም ነው ደስ የሚለኝና ሆኜ ደግሞ ሳይሆን በጣም በቃ ከዛን ጊዜ ጀምሮ ስትመኝለት ስለዚህ 10ኛ ክፍል ጨርሼ ማትሪክ ጨርሼ ስራ የጀመርኩበትን ቀን መቼ ማረሳው ደስ ይላል ከዛስ እንዴት ቀጠለ 10ኛ ክፍል በኋላ ውጤት እንዴት ነበር አሪፍ ነበር ውጤት አሪፍ ነበር ቀጠልኩኝ ወደ ትምህርት ገባሁኝ ቦሌ ሃይ ስኩል ነበር የገባሁትኝ 11ኛ ክፍል ማለት ነው ኦኬ ከዛ እዛ 11 እና 12 ቦሌ ሃይ ስኩል ጨረስኩኝ እዛም ጨርሼ ክረምቱን ስራ ላይ ነበርኩኝ 12 ላይ ምናምን ስራ አዎ 11ኛ ክፍልም ጨርሼ በቃ ብቻ ክረምቶችን ስራ ላይ ነው ተስፋ አዎ ክረምቶችን እንዳለ በቃ በእንትን ነው ማሳልፈው በስራ ነው ማሳልፈውና ላይክ ወጣትነትሽ ምንም ወደ ሌላ ነገር እንዳይወስድሽ ምናምን ስራ ላይ ማሳለፍ በጣም አሪፍ ነገር ነው በስራ ስታሳልፊ ብዙ ነገርሽን ነው እንትን ከትምታደርጊውና ላይክ እኔ እንደ ወጣት እንደዚህ እንትን ብዬ በቃ ብቻ ብዙ ነገር አለ የማገኘው ሳንቲም ራሱ ቁም ነገር ላይ ነው ማውለውና በሰዓቱ የምታገኘውን አዎ እና ይሄ እንትን ብለሽ በቃ በልተሽ ተሽበት የሚጠፋ አይነት ገንዘብ አይደለም እንትን ምለውና ሜክ ማረገው በቃ አላማ ካለሽ ለአላማሽ ነው ያን ነገር የምትሰሪውና አላማሽን እያሰብሽ ከሰራሽ ደግሞ ያ ገንዘብ ለምን እንደሚውል ማሰብ አለብሽ ሶ እንደዛ ነበር ማደርገው 11 12 እንደነገርኩሽ ሰርተሻላ አይ ቲንክ እኮ እኛ ሀገር ያልተለመደው እንጂ አሁን አብዛኞቹ ውጭ ሀገራቶች ላይ ካየሽ ተማሪዎች በእረፍት ሰዓታቸው እንደዚህ ከክላስ በሚያርፉበት ሰዓት ኢቭን ቀን ላይ ተምረው የሆነ ሰዓት ላይ ብቻ ፓርት ታይም የሆነ ስራ ይሰራሉ እውነት ነው መስራት ሲሆን እንደንት ነው የሚያስቡት እዚህ ሀገር ብዙም አልተለመደም አሁን ግን እየተለመደ ነው አሁን ይሻላል ምክንያቱም ብዙ እኔ ራሱ ብዙ የሚያወሩኝ ወጣቶች አሉ አስተማሪው ነው ጨርሰው እንደዚህ ብቻ 10ኛ ክፍል ሲጨርሱና ግቢ ሲገቡማ በደንብ ይሰራል ግን አሁን አንቺ 10ኛ ክፍል ተማሪ ሆኖ ስራ የሚሰራ በዚህ ሰዓት ሊኖር ይችላል በእርግጥ ግን ያን ያህል የስራ እንትኑ አይኖርም ብዬ አስባለሁ ፋሚሊም ደስተኛ አይሆንም እውነት ነው የሆነ ምን አጎደልኩብሽ ምንድነው ለምንድነው ምናምን ነገር ነው እንጂ ግን ልምዱ ለወደፊት የስራ ልምድሽ በጣም ይጠቅማል ብዬ አስባለሁ እውነት ነው ያው እኔ ከእንደዛ አይነት ቤተሰብ አልነበርኩም ላይክ ምን አጎድልኩብሽ ከሚባል አይነት ቤተሰብ አልነበርኩም ምክንያቱም ያው የሚያስፈልግሽን ነገር ያደርጉልሻል ግን አንቺ ደግሞ የሚያስፈልግሽን በራስሽ ማድረግ ትፈልጊያለሽ ቤተሰብ ላለማስቸገር ማለት ነው ስለዚህ ያን ነገር ደግሞ ለማድረግ መስራት ነበረብኝና ግን ለዚህ ብቻ ሳይሆን እኔ በራሴ ስለሚያስደስተኝ ነው መስራት ስለሚያስደስተኝ ነው ይሄን ነገር ያደረኩት የነበረው ማለት ነው ከዛ ያው ቀጠለ ከዛ ደግሞ ተማርኩኝ ጨረስኩኝ ግን በማርኬቲንግ ነው ግራጁዌት ያደረኩት ተመረቅሽው ኦኬ በማርኬቲንግ ነው ግራጁዌት ያደረኩት እና በማርኬቲንግ ግራጁዌት ሳደርግ ማለት ነው 3 አመት ነው የተማርኩትኝ ኦኬ 3 አመት ነው የተማርኩትኝ 3ቱንም አመት አታምኝኝም ማታ እየሰራው ነበር ቀን መማረው ማታ አይ ነው ብዙ ጊዜ ማቃው ሰዎች ቀን ሰርቼ ማታ ተማርኩ ነው አይ ነው እንዴት ነው እውነትሽን ነው ግራ ያጋባልና እኔ ሬጉላር ተማሪ ነበርኩኝና የቀን ተማሪ ነበርኩኝ እና የቀን እየተማርኩኝ ግን ማታ ላይ የዩኒቨርሲቲ የሱን ክፍያ የግል ነበረ የሱን ክፍያ የሚከፍልልኝ ሰው የለም ነበረ ስለዚህ ራስሽ ማታ ራሴን በራሴ ነው ያስተማርኩትኝና ስለዚህ መስገርማል ነው መሰለሽ አሁን ተለምዷል እኮ እየሰሩ መማር ቀን ላይ ነው ግን ብዙ ሰው ቀን ሰርቶ እውነት ነው ማር የተለመደ ነው እውነትሽን ነው ቀን ተምሮ ማታ መስራት ምን ነበር ምሰሪ ሆቴል ላይ ነበር ምሰራው 3ቱንም አመት ግን አንድ ቦታ አልነበረም ምሰራው ግን ሁለቱም ሆቴሎች ናቸው አንዱ ጋር ሪሴፕሽን አንዱ ጋር ደግሞ ካሸር ሆኜ ነበር ምሰራውና ማታ ነው ምሰራው እንደነገርኩሽ ቀን ተማሪ ነኝ በጣም ስትራግል አድርጌያለሁ በሱ ላይፍ ማለት ነው በጣም ምክንያቱም አስቢው ማታ ማረፊያሽ ሰዓት ነው እንቅልፍ መተኛሽ ሰዓት ነው እኔ ግን ያንን ሰዓት ስራ ላይ ነው ማሳለፍ ተምረሽ ቀን ማታ ወደዚህ መግባት ከባድ እና አንዳንድ ጊዜ እንደውም ስገባ ክላስ ገብቼ እንቅልፍ የሚጥለኝ ሰዓት አለ አሁን ማታ እስከ ምን ያህል ሰዓት ነበር ምሳሌ እስከ 7-8 እንደዚህ ብቻ ቤቱ እስኪዘጋ ድረስ እስከዛ ድረስ እሰራ ነበር በጣም ከባድ ነው በጣም እንዴ ሴት ሆነሽ ደግሞ እንደዚህ አይነት ስራ ራሱ መስራት በጣም ብዙ ስትራግል አለ ይመስለኛል በጣም ብዙ ስትራግል አለው ከምነግርሽ በላይ ያው እንደነገርኩሽ እኔ አላማ ስላለኝ ምሰራበት አላማ ስላለው ለዛ ምንም እንትን ምል አይደለም ላይክ
እጅ ምሸነፍ አይነት ሴት አይደለሁኝም እና በዛ ምክንያት አልፌው እንትን ብያለሁ እና ሁለተኛው በማውቀው ሰው ስለሆነ እሱ ቀለል ያለ ቤት ነው። ከደከመኝም ማረፍ እችል ነበረ። ግን እንደዛም ሆኖ ጠዋት ክላስ እንዳለሽ ስታቂ እናንተ ስቲ ማረፍ እንዳለብሽ ስታቂ በጣም ነው በቃ ግራ የሚገባሽ። በጣም ደሜ ወርዶ ያውቃል። እንቅልፍ ስታጪ ራስሽ ሳትንከባከቢ ስትቀሪ ደሜ ወርዶ ያውቃል። በጣም ብዙ ይሄ ጉንፋን ምናምን ብቻ ትንንሽ በሽታዎች ያጠቁኝ ነበር። እንቅልፍ ደግሞ በጣም ትልቅ ባሏለሁ። እንቅልፍ በጣም ከምነግርሽ በላይ ማለት ነው። እና አይታወቀኝም ነበረ። እንደውም ሰማር አንድ አድቨርታይዚንግ የሚሰጥ ኮርስ የሚሰጥ አስተማሪ ነበረኝና በዚህ አጋጣሚ ቴንኪው ማለት ፈልጋለሁ። በጣም ነበር የሚረዳኝ። በጣም በቃ ማለት እሳተፋለሁ። ክላሱንም በደንብ ነው የምሳተፈው እና እንቅልፌ እንዳይመጣ ደግሞ ከፊት ነበረ መቀመጠው አብዛኛውን ጊዜ እና ግን እንቅልፌ መጥቶ የዛ ቀን በቃ ሸውዶኛል እና በጣም ከእንቅልፍ ጋር እየታገልኩ ነበር መማረው። እና አድቨርታይዚንግ ነበር የሚሰጠኝ ኮርስ እና ማኪ ያለኝ ከዛ ተነሽ ያለኝ ከዛ ተነሽ ወደ ቤት ሂጃለኝ። ቤት ሄደሽ በቃ እንቅልፍሽን ተኛ። እና ላይክ አቃለው ምን አይነት ስትራግል ውስጥ እንደሆንሽ አቃለው ነግራቸው ነበር እና ላይክ ጆርኒን እንዳለ አካፍላቸዋለሁ። ጓደኞቼም አስተማሪዎቼም ያውቃሉና ምን አይነት ስትራግል ውስጥ እንደሆንኩኝ ስለሚያውቁ አንዳንዴ ይረዱኛል እና ላይክ ኮርስ አውት ላይን ምናምን ካለ በሱ እንትን እላለሁ እያነበብኩ አልፈዋለሁና በዛ ነው ያለፍኩት። ከባድ ነው። ማንበብም ይኖርብሻል። ዩኒቨርሲቲ ተማሪ ስትሆኚ ከባድ ነው። ብዙ አይነት እንትኖች ይኖራሉ። እንዴት ነበር እሱን የምታቻቺው? ቀን ተምረሽ ማታ ስራ ትገቢያለሽ። በምን ሰዓትሽ ነበር የምታነቢው? እናም ከባድ ነው። እንደነገርኩሽ ዊኬንድ ታይሞች አሉ። ዊኬንዶችን በደንብ እጠቀማለሁ። ከዛ ውጪ ደግሞ ሆቴል ላይ ሆኜም አንዳንዴ ስራ ብዙ የማይበዛበት ቀናቶችን እነሱን እየመረጥኩኝ ለማንበብ እሞክራለሁ። በጣም ይገርማል። ሆቴል ላይ በምትሰሪ ሰዓት ስፔሻሊ የማታ ሽፍት ስትሰሪ ሴት ሆነሽ ከባድ አልነበረም? በሴትነትሽና በዛን ሰዓት እዛ ስራ ላይ መሆንሽ በራሱ የገጠመሽ ፈተናዎች አልነበሩ? በጣም ብዙ ፈተና ነው ያለው። ያው እንደምታውቂው ማህበረሰባችን ብዙ እንትን አመለካከቱ ጥሩ አይደለም ለእንደዚህ አይነት ነገር ብዙም እንትን አይደለም። እዛ ቦታ ላይ ብቻ በመገኘትሽ አንቺ ፈልገሽ ያደረግሽው አይነት ነገር ነው የሚመስላቸው ወይ በቃ እዛ ቦታ ላይ መሆን ስላለብሽ ምናምን ነው የሚመስለው ሰው። ግን አላማሽን ለምን እዛ ቦታ እንደተገኘሽ ብዙ ሰው አይረዳም። ብዙ ሰው እና አንቺ እንዳልሽው ሴት ስለሆንሽ ብቻ በጣም ብዙ ነገር ይገጥምሻል። ግን ምን ብዬ ልንገርሽ፣ ያው የምታልፊያቸውን ታልፊያቸዋለሽ። ግን በጣም ደግሞ ኢሞሽናል የሚያደርጉ ስሜቶችሽን የሚፈታተኑ አይ በቃ ይቅርብኝ ምናምን ለምን ጥንቅር ብላ አይቀርም ምናምን ብለሽ ደግሞ ተስፋ እንድትቆርጭ የሚያደርጉ በጣም ብዙ ነገሮች ገጥመውኝ ያውቃሉ። ግን በቃ 1 አመት ነው የቀረኝ፣ በቃ 2 አመት ነው የቀረኝ፣ በቃ ይሆናል አይደል? ይሄ ሪዛልትሽን ስለሆነ መታሰቢው የመጨረሻውን ጊዜ እውነት ነው። የ3 አመት ትምህርት ስለነበረ በቃ አሁን ጨርሼ የለ እንዴ ምን ችግር አለው በቃ ይሄንን ማለት ልለፈው በቃ እያልኩኝ እንደዛ እያልኩ ብዙ አሳልፍ ያለሁኝና እንትን ብለሽ አታውቂም? አሁን ለምሳሌ እንዴ ምን ቢቀርስ ትምህርቱ ምናምን ጌታም ምን ያደርግልኛል ባልማረውስ እንዴ ከዚህ ህይወት አይብስ ምናምን አይነት ነገሮች አጋጥሞሽ አያውቁም? በጣም ትምህርቱን ሳይሆን ትምህርቱማ ያው ቤዚክ ነገር ስለሆነ የሚያስፈልግሽ ነገር ስለሆነ ትምህርቱን እንትን አታማርሪም። ግን ስራውን በቃ ዋይናስ ለምንድን ነው እንደዚህ መሆናው ምናምን ትያለሽ ማለት በቃ ወይ ዘመድ ያስተምረኝ ወይ ቤተሰብ ከፍሎ ያስተምረኝ በቃ ምንድን ነው ኦኬ። ስለዚህ ለምን ስራው አይቀር ተስፋሽ ላይ ሆነሽ ሳይሆን ኦፕሽን ነበርሽ። የሰው እጅ ነው ማየት ያልፈለግሽው፣ ሰው ማስቸገር ነው ያልፈለግሽው እንጂ አሁን ላርግ ብቲ ወይ ዘመድ ማስቸገር ወይ የሆነ ቤተሰብን ከየትም ብላችሁ አስተምሩኝ ብቲ እንደሱ አይነት ኦፖርቹኒቲዎች ነበርሽ። ስቲል እሱ መጠቀም ስላልፈለግሽ ነበር አንቺ እንደዛ ስታርጊ ነበረ። በጣም በቃ ልክ ነው። እሱ በጣም አሪፍ። ምክንያቱም እዛ ጋር ሄጄ ደግሞ ማጥፋት የማልፈልጋቸው ጊዜዎች አሉና እዛ ጋር ሄጄ ማጠፋውን ጊዜ ለምን ራሴ አልወጣውም እና ላይክ ትግስቴን የሚፈታተነኝን ነገር በትግስት አልፌው ፋይናል እንትኔን ሪዛልቴን ማየት አለብኝ ብዬ ቀጠልኩ ማለት ነው። አሁን ይሄ በጣም የሚያኮራ ነው። ሴት ሆነሽ ስፔሻሊ ኦፕሽን አሁን ብዙ ጊዜ ሰው ኦፕሽን ምንም ሳይኖረው ሲቀር ነው ግፍት ብሎ እንደዚህ ነገሮች ውስጥ የሚገባው እንጂ ኦፕሽን እያለው የሆነ ሰው ላይ ሸክም መሆን እየቻለ የሆነ ሰው መደገፍ ማለት ማስቸገር ከተቻለ የሆነ ብዙ ሰው እሱን ኦፕሽን ይመርጣል ብዬ ነው የማስበው። በጣም የሆነ የራስሽ የሆነ አላማ ከሌለሽ የራስሽ የሆነ እንትን ከሌለሽ እነዚህ ነገሮች ለመታገል በጣም ከባድ ነው እና በጣም
ትልቅ ነገር ነው ይሄ በጣም ከዛ ውስጥ ራሱ አንደኛው ስትራግል ምን ነበር መሰለሽ እንደነገርኩሽ ማታ እየሰራውኝ ነበር መማረውና የወር ክፍያዬን ምንም ሳላቋርጥ ነበር የቀጠልኩት ማለት ነው በመሃል የምሰራበት ሆቴል የሆነ ነገር አጋጠመውና ሰራተኞች መበተን ጀመሩ ማለት ነው በራሱ ሆቴሉ ማለት ነው ከዛ በዛ ሰዓት ለ3 ወር በተከታታይ አልከፈልኩም ነበር ምክንያቱም ስራ እየተሰራ አልነበረም ኦኬ እና እንዴት ነበር በጣም በቃ የተጨናነኩበትና በጣም በቃ ትምህርቴ ላይ ራሱ በጣም ኢምፓክት የመጣበት ጊዜ ነበርና ከዛ እንዳጋጣሚ ሆኖ ያው የሆቴሉ እንትን ሲል ስራ መፈለጊያ ተብሎ የሚሰጥበት ጊዜ ነበርና በሱ ምክንያት እሱን አስተካከልኩኝና እፎ ያልኩኝ ልሻለሁ በጣም የሚገርም ነው እና ላይፍ ላይ እንደዚህ ነው ሁሉም ነገር ፈተና ይኖረዋል ግን እኔ እዛ ላይ ደግሞ ያሳለፍኩት በጣም ብዙ ፈተና ነው ያሳለፍኩት ምክንያቱም ልጅም ነው የምትሆኚው እኮ ግቢ ላይ ሆነሽ እና ደግሞ ብዙ ሰው ስትራግል እያደረገ አይደለም የሚሆነው ሬጉላር ላይ ብዙ በቤተሰብ እጅ የሚማር ተማሪ ነው የሚኖረው በቃ ገባሽ የተመቻቸ እንትን ላይ ሆኖ ያለ ሰው ነው ሶ በዛ መሃል ሆነሽ አንቺ ይሄን ሁሉ ጥንካሬ ማለፍ ከባድ ነው ገባሽ አሁን ምሳዮች ሻውን የማታ ቢሆን ብዙ ሰው ቀን እየሰራ ምናምን ስትራግል ያደረገ ራሱን በራሱ የሚያስተምር ሰው ነው የሚበዛ ሶ አንድ አይነት እንትን ስትሆኝ ይሻላል እውነት ነው ግን ይሄ ቀን ላይ አሁን ከነሱ ጋር ሆነሽ እንደዚህ ታግሎ ማሳለፍ በጣም ከባድ ነው በጣም ከጓደኞቼ ጋር ምንም አይነት ጊዜ አላሳልፍም ነበር አሁን ከክላስ በኋላ አብረን መዝናናት ሻይ መጠጣት ምናምን እንደዚህ አይነት ነገሮች ምንም አክቲቪቲ የለኝም ነበር በክላስ ሰዓቴ ደርሳለሁኝ አርፍዶ የሚጀምር ከሆነ ክላሴ አርፍጄ እገባለሁ ትንሽ ተኝቼ ምናምን በጧትም ከሆነ ደግሞ በጧት እገባለሁ ላይክ ሙሉ ቀን ክላስ ሊኖረን ይችላል እና ያንን ሙሉ ቀን አሳልፋለሁኝ ከዛ ከክላስ ስንወጣ ራሱ በቃ ሻይ ቡና እንበል ትንሽ አይምሯችንን ፈታ እናድርግ ምናምን ነገር ከጓደኞቼ ጋር ጭራሽ እንደዚህ አይነት ነገር ምክንያቱም እዛ ጋር የሚጠብቀኝ ነገር አለ ደግሞ እዛ ጋርም ሌላ ኃላፊነት ስላለ ወደዛ መሄድ ስላለብኝ በቃ ራሴን ማዘጋጀት አለብኝ እና አግለለሽ ነው ራስሽ ከእንደዚህ አይነት ነገሮች እንደሱ አይነት ነገሮች ስላሉ ቀጥታ ከትምህርት ወደ ስራ ከስራ ወደ ትምህርት እንደዚህ ነበር ሩቲኔ ፋይናሊ ያው 3 አመቱ አለቀ እንደነገርኩሽ ማለቁ አይቀርም አለቀ ከዛ አለቀና መጨረሻ ላይ ያው ግራጁዌሽን ጊዜ ደረሰ እና አታምኝም በመከፍለውን ደረሰኝ ለእናቴ ነበር የምሰጠው የትምህርት ቤቱን ደረሰኙ እንዳለ ለእናቴ ጋር ነበር ማስቀምጠውና ከዛ መጨረሻ ላይ የግራጁዌሽን ቀን እናቴ ይሄ ነው ያንቺ ውጤት አለችኝ በቃ ደረሰኙን አስቀምጣ ደረሰኙን አስቀምጣ በቃ ይሄ እኮ ነው ያንቺ ዲግሪ ምናምን አለችኝ ምክንያቱም ብዙ ለፍተሽበታል ይሄ በቃ ይሄ 3 አመት ሙሉ የከፈልሽው እንትን ውጤቱን ሲያገኝ ማለት ነውና በቃ ኢሞሽናል የሚያደርግ ጊዜ ነበር እሱ ጊዜ እና በደንብ ደግሳ ነው ያስመረቀችኝ እናቴ ቴንክ ዩ ማለት ፈልጋለሁ ትልቅ ነገር ነበር ለቤተሰቦችሽ እና ለኔም በጣም ትልቅ ሰክሰስ ነው ብዬ ነው ማስበው ምክንያቱም ያን ሁሉ ጊዜ አልፈሽ ስትራግሉን ሁሉ ነገር አልፈሽ እዚህ ጋር ግራጁዌት ማድረግ ማለት በጣም ትልቅ ነገር ነው ከዛ በኋላ እንግዲህ ወደ ስራ ነው የገባሁትኝ ወደ ማለት ነው ላይፍ አለቀ ከዛ በቃ 3 አመቱን ጨርሰሽ ወደ ስራ ህይወት ገባሽ ማለት ነው ወደ ስራ ህይወት ገባ አዲስ አይደለሽ በብዙ መንገድ አይተሽዋል በተለያየ መንገድ ከ10ኛ ክፍል ጀምሮ ስለዚህ ያን ያህል አዲስ አልሆነብሽም ተመረቀሽ እንደጨረሽ አዲስ አልሆነብኝም እሱ ደግሞ ስራ ያገኘሁበት አጋጣሚ በጣም የሚገርም ነበር እንዴት ስራ ያገኘሁት እንዴት መሰለሽ እንደተመረኩኝ ምንም ጊዜ አላባከንኩኝም ወዲያው ሲቪን በትኛለሁ እና ማስታወቂያ የወጡበት ቦታዎች እንዳለ አስገብቻለሁ ማለት የተለያዩ ድርጅቶች ነው ያስገባሁትኝና እንዳጋጣሚ ሆኖ እንግዲህ ለሚዲያ ቅርብነሽ ሲላይ ነው መሰለኝ አላቅም ኢትዮ ኤፍኤም ነው የገባሁትኝ ሬዲዮ ጣቢያው ማለት ነው ኦኬ እዛ ነው ከዛ ነው የጠሩኝ ራሱ 2 ድርጅት ተጠርቼ ነበር አንደኛውን ኢንተርቪው ጠርተውኛል ይሄኛውንም ጠርተውኛል ከዛ ይሄኛውን አስቀደምኩኝ የሬዲዮ ጣቢያውን አስቀደምኩኝ ሬዲዮ ጣቢያው በምን ፊልድ ነበር ስራይታ በማርኬቲንግ ኦኬ በዛው በተማርኩበት ማለት ነው እና ተጠራው ኢንተርቪው እና የተጠራውበት ሞመንት ቤተሰብ እኛ ቤት ውስጥ ማለት ነው እና የፋዘር አጎት ሞቶ ነበርና ከዛ ለቅሶ ላይ ነበር እና ለቅሶ ላይ ነበር ምናምን አስቢው እንግዲህ ለቅሶ ላይ ያለውን ሲቹዌሽን አስቢው ጥቁር ነው የምትለብሽው ምናምን ጸጉር አትሰሪም እንደዚህ ጥፍር ምናምን ብቻ ሬዲ አይደለሽም ለኢንተርቪው ማለት ነው ከዛ ምን ማድረግ እችላለሁ በቃ ላይክ
እኔን ከተቀበሉኝ ይቀበሉኝ ማንነቴን ምንን ከሆነ የሚሉት ይሄ ላይክ የተማርኩበትን ኤክስፒሪየንሴን ምናምን ከውቀት አንፃር ከሆነ ይቀበሉኝ እንደዚህ ይቀበሉኝ ካልሆነ ግን ምንም ማለት አይደለም በቃ ብዬ ነበር እንትን ያልኩት ተነስቼ ወጣሁት ማለት ነው ከዛ ግን ጓደኞቼ መከሩኝ ምናምንና ልብስ ይዤ ወጣሁኝ ከዛ ከልብስ ውጪ ደግሞ ያው እንትን ጸጉሬን መሰራት ነበረብኝ ከዛ ጸጉር ቤት ሄጄ ጸጉሬን ተሰራው ከዛ በኋላ ሌላ ሜካፕ ምናምን ነገር የለም ያው በዛም ጊዜ ራሱ የለም አልተለመደምና ከዛ እነዚህ ኖርማል ነገሮች የምትያቸውን አደረኩኝና መኪና ውስጥ ልብሴን ቀይሬ ወደ ኢንተርቪው ሄድኩኝ ማለት ነው ኢንተርቪው ገባሁኝ አጋጣሚ ሰራዊት ፍቅሬ ነበረ ኢንተርቪው ያደረገኝ እና ማኔጅመንቱ ማለት ነው እና እነሱ ነበሩ ኢንተርቪው ያደረጉኝ በጣም ደስ የሚል ኢንተርቪው ነበረኝ መጨረሻ ላይ ስወጣ ኢንተርቪውን ጨርሼ ምትቀጠሪ ይመስልሻል ብለው ጠየቁኝ ራሳቸው አዎ ስራ ላይ እንደዚህ ይጠይቃሉ ብዙ ጊዜ መጨረሻ ላይ በቃ ስትሰነባበች እንዴት ምትቀጠሪ ይመስልሻል ምናምን ብለው ጠየቁኝ ማለት ነው ላይክ ሰራዊት አብዛኞቻችን እንደምናውቀው ይቀልዳልና እንደ ቀልድም ነው ያው እንደ ሲሪየስም ነው ብቻ እንደዛ ብለው ሲሉኝ እኔም ራሴ በቃ እንትን ብዬ ነው ባትቀጥሩኝ ይገርመኛል በቃ አልኳቸው እንደዚህ አይነት መልስ ነው በጣም ኮንፊደንስ ነው አሳየኋቸው ምክንያቱም በጣም ብዙ ነገር ነው አሳልፌ የመጣሁትኛው እናንተ ጋር እዚህ ጋር ለመቆም ብዙ ነገሮችን ትቼ ነው ቤቴ የመጣሁትኝና ያንን ነገር ደግሞ ካለፍኩኝ ነው የምነግራችሁ ስለዚህ ማለፍ አለብኝ ብያቸው ቀልጄ ወጣሁኝ እኔ ስለዚህ በጣም ኮንፊደንስሽ ማሳየት አዎ የነበረኝንም ስራ በቃ ኢንተርቪው በጥሩ ሁኔታ ነው ያለፈው መጨረሻው ግን የመጨረሻው ዲያሎጋችን ይሄ ነበረ ልክ ልቶች እስቲ ነበር እና ደስ በሚል ሁኔታ አለፍኩኝ እና ሁለት ሰው ነው ያለፍነው እኔና አንድ ልጅ ነበር ያለፍነው እና ወዲያው ስራ ጀመርኩኝ እዛ ለ3 አመት እዛ ሰርቻለሁኝ ሬዲዮ ጣቢያ ምንነት ነው ማርኬቲንግ ውስጥ ማርኬቲንግ ማለት ነው ሴልስም ሴልስም ሰርቻለሁ ብቻ ማርኬቲንግ ላይ በአጠቃላይ ሁሉንም ችዬ ሰርቻለሁኝ ማለት ነው እና 3 አመት ይሰራችሁ ኦኬ ሬዲዮ ጣቢያ ላይ ማርኬቲንግ ምን አይነት ማርኬቲንግ ነው የሚሰራው ሬዲዮ ጣቢያ ማርኬቲንግ በጣም ብዙ ሰፊ ነው ያው ሴልስ ለሬዲዮ ጣቢያው ሴልስ ያስፈልጋል ስለዚህ ሴልሱ ደግሞ የሚመጣው ከማርኬቲንግ ነው ማርኬቲንግ ስራውን ካላመጣው አይንቀሳቀስም ሬዲዮ ጣቢያው ማስተላለፍ ብቻ ዜና መስራት ብቻ እንደዚህ አይነት ነገሮች ኢንተርቴይን ማድረግ ብቻ ነው የሚሆነውና ከባዱ ጫና ያለው ማርኬቲንግ ላይ ነው ምክንያቱም ስፖንሰሮች ማምጣት አለብሽ ለድርጅቱ ደሞዝ እንዲከፍል የተለያዩ ወጪዎችን እንዲያደርግ ብቻ የእንትኑ ጫናው ያለው ማርኬቲንግ ላይ ነው ምክንያቱም መሸጥ አለበት ስለዚህ የተለያዩ ፕሮግራሞች አሉ እነሱን ፕሮግራሞች ፕሮሞት ያደረግሽ ትሸጫለሽ ስፖንሰር ታመጫለሽ ማለት ነው እና እንደዛ ሰርቼ ያው 3 አመት እዛ ሰራሁ 3 አመት ሰራሽ ስለዚህ እንደተመረቅሽ ምንም ስትራግል አላረግሽ ምንም ስትራግል አላረኩኝም እና ለበዚህም ደግሞ እግዚአብሔር የተመሰገነ ይሁን ማለት በጣም ብዙ ነበር ምፈራው ግን የልፋቴን ውጤት ደግሞ አይቶልኛል መሰለኝና ያን ሁሉ ከየት እንደመጣ ከባድ ነበር እና ስለዚህ እሱን አልፌ ስለመጣሁኝ እግዚአብሔር ረድቶኝ እዛ ገብቼ 3 አመት ሰርቻለሁኝ ከዛ በኋላ ከሬዲዮ ጣቢያ ደግሞ ወጣሁኝና እዛው ሬዲዮ ጣቢያ ሆኜ የተለያዩ ስራዎችን ሰራ ነበር በረፍት ቀን የተጠቀምኩኝ ትራቭሉ እንደውም የጀመረው እዛ ጋር ነው እዛው ሬዲዮ ጣቢያ ያለሽ ኦኬ እንዴት ነው የጀመረው ሳስበው ማለት ነው በቃ ሬዲዮ ጣቢያ ስትሰሪ ጠዋቶች ማታ የምትገቢው እና አንድ ስራ ነው ያለሽ አንድ ደሞዝ ነው ያለሽ እና እኔ ደግሞ አላረካኝም ያ ተቀጣሪ ፉል ታይም ተቀጣሪ ብቻ ማለት ስራው ደስ ብሎኝ ነው የምሰራው የተማርኩበት ነው ግን በቃ አላስደሰተኝም ማለት ሞር ኢንካም ፈለኩኝ እኔና ለምን ይሄኛውንም ስራ ሳይነካብኝ ለምን በትርፍ ሰዓቴ ደግሞ እንደዚህ አይነት ነገሮችን አልሞክርም ብዬ ያው ሽያጭ ላይ ጎበዝ ነኝ እንደነገርኩሽ ስለዚህ ሽያጭን ከሱ ጋር የተያያዘ ነገር ባደርግ ጥሩ ነው አልኩኝና ትራቭል ጀመርኩኝ ኦኬ ትራቭል መጀመሪያ የት ነበር ትራቭል አደረግሽ መጀመሪያ ትራቭል ስታደርጊ መጀመሪያ ባንኮክ ነው ትራቭል ያደረኩት ኦኬ እንዴት ነበር ኦፖርቹኒቲ እንዴት አገኘሽ እንዴት ሳሰብሽ ባንኮክ ለመጀመሪያ እርሱ ለንግድ ነው ለንግድ ነው እሱ ስታስቢ እንዴት ነበር በጣም ብዙ ሰዎች እንትን ይፈልጋሉ ትራቭል እያደረጉ እንደዚህ ንግድ መነገድ ይፈልጋሉ የተለያየ ቦታ የብዙ ስፔሻሊ ሴቶች እንደዚህ አይነት ስራ በጣም ብዙዎች ይፈልጋሉ ግን እንዴት እንደሆነ አያውቁም
ስፔሻሊ መጀመር ላይ በጣም ከባድ ነው ለመጀመር እና ደግሞ ትክክለኛ ኢንፎርሜሽን የሚሰጠን ሰው የለም ማለት ሁሉም ሰው ፍላጎት አለው ግን እንዴት ማድረግ እንዳለበት ምናምን ዲቴል የሚያስረዳው ሰው ያለ አይመስለኝም አብዛኛውን ጊዜ እንደዚህ አይነት አይገኝምና እንዴት ነበር ለማኪ መጀመሪያ ባንኮክ ስትሄጂ እንዴት አሰብሽው እንዴት ጀመርሽው ሚላውን ዲቴል ነግሪኝ አው ያው እንደነገርኩሽ ተጨማሪ ኢንካም ስለሚያስፈልገኝ በቃ ተነስቼ መሄድ አለብኝ እንደዚህ ነገር ማድረግ አለብኝ ብያሰብኩኝና ቀጥታ አይምሮ ውስጥ የመጣው ባንኮክ ነው ለምን እንደሆነ አላቅም አሁን ላይ ብትጠይቂኝ አላቀውም ግን ብዙ ሰርች አረግ ነበር ዩቲዩብ ላይ ምናምን አይ ነበር ምናምንና ብዙም ኮስት ብዙ ማታወጭበት ግን ደግሞ ጥሩ ነገር የምታመጭበት ሀገር በዛ ሰዓት ባንኮክ ነበረና በዛ ላይ ደግሞ ቪዛው ኦን አራይቫል ነበረ አሁንም እንደዛ ነው መሰለኝ አዎ ቪዛ ስለማይጠይቅ ኢዚ ነው ብዬ በቃ ገባሁበት ከዛ እዛ ሄድኩኝ እቃዎችን ይዤ መምጣትና ለሰዎች መሸጥ ጀመርኩኝ ለቢሮ ሰራተኞች መሸጥ ጀመርኩኝ የዛኔ ቲክቶክም የለም በመታቂው ሰው ነው ከዛ ቴሌግራም ቻናል ክፈች ያሉኝ ቴሌግራም ቻናል ከፍቼ እሱ ላይ መሸጥ ጀመርኩኝ ምናምን ከዛ በቃ ስራ ውስጥ ገባሁኝ ማለት ነው ስለዚህ ይሄኛውንም ስራ እየሰራሁኝ ጎን ለጎን ይሄ ነበር እና ቢዚ ነበርኩኝ ይሄኛውን ምናልባት አርቤጄ እሁድ መመለስበት ወይ ደግሞ ያመት ረፍቴን ወስጄ መሄድበት እንደዛ አይነት ስኬጁል ያመቻቸው ነበር የሚሄደው ማለት ነው ግን አሁን እዚህ ጋር መጠየቅ እንፈልገው አሁን ተቀጣሪ ነበርሽ እና ወደ ቢዝነስ ለመግባት አሁን በጣም ብዙ ሰዎች እንደዚህ ሳይድ ሀስል ማድረግ ይፈልጋሉ ግን ከባድ ተቀጣሪ ስትሆኚ ዞሮ ወርን ነው የምትጠብቂው ለደሞዝሽና ለመጀመሪያ አልተቸገርሽም ነበር ባጀት አው ተቸግሬያለሁ ግን እንደነገርኩሽ እኔ ስሰራ አላማ አለኝና በፊት ጀምሮ የጀመርሽ ቲቪ ቤተሰብ ጋር ነው የምኖረው ወጪ የለብኝም ነበር ምንም ማውጣው ነገር የለም የቤት አታወጭም ምናምን የምግብ አታወጭም እንደዛ አይነት ወጪዎች የሉብኝም ነበርና ስለዚህ ማገኘውን ገንዘብ ሴቭ አደረግ ነበር ኦኬ ከዛም ደግሞ በተጨማሪ ሰፖርት አድርጎኝ የምታያቸው ጓደኞች በዙሪያሽ ይኖራሉና በጎደለሽ ነገር ላይ ሰፖርት የሚያደርግሽ ጓደኛሽ ይኖራልና ጓደኞቼ ሰፖርት አድርገውኝ ነው የመጀመሪያውን የጀመርኩት ማለት ነው እና ያው ታቀጃለሽ በደንብ ያከስረኛል እንትን ይለኛል ብለሽ የምታስቢያቸው ነገሮች ቢያንስ እንኳን ቲኬቴን ችሎልኛል ወይ እነዚህ ነገሮች አስበሽ ነው የምትይጁ የመጀመሪያው ጊዜ እንደነገርኩሽ ያው የኔም ታታሪነት ስላለበት ነው መሰለኝ ውጤታማ ነበር የመጀመሪያው በራሽ ውጤታማ ነበር ብዙ ሰው ስፔሻሊ አሁን የሆነ ሀገር ሄዶ የዛን ሀገር ብዙ ነገር ማታውቂው ነገር ይኖራል ንግድ ላይ ስፔሻሊ በጣም ሲሪየስ መሆን ይጠበቅብሻል ይሄ ከምታወጪው ወጪዎች አንፃር ትራንስፖርት ምግብ ምናምን ወይ አንቺ እሱን በደንብ ጥናት አድርገሽ ሄደሽ ሊሆን ይችላል ግን ብዙ ሰው የሚሸወደው እሱ ላይ በጣም ብዙ ሰው አለ አረ በጣም እኔ አሁን ድረስ ማለት ነው አሁን ድረስ ለንግድ ብዬ ከሄድኩኝ እኔ ሆቴል ገብቼ አልበላም እና እኔም ባንኮክ በሄድኩበት ጊዜ ሁለት ጓደኞቼ ነበሩ አንዷን ፕሌን ላይ ነው የተዋወቅናት እስካሁን ጓደኛ ነን አንዷን ደግሞ የሰፈሬ ልጅ ነበረችና አብረን ስንሄድ ላይክ አንድ ሩም ነው ያዝነው ሩም ሼር ታረጋለሽ እሱ ወጪሽን ይቆጥብልሻል ከዛ ደግሞ ስትሪት ፉድ ነበር የምንበላው ማለት ስትሪት ላይ የሚሸጡ ነገሮችን ሎ ኮስት የሆኑ ነገሮችን ነበር የምንበላው ምሳ በልተሽ ራት ልዘይ ትቻለሽ ወይ በሆነ በጁስ ነገር ብቻ የሆነ እንደዚህ አርገሽ ነው እንጂ ላይክ ምቾት ሆኖ ተመቻችተሽ ምናምን ከሆነማ በጣም ከስራው ጋር አይሄድም ቫኬሽን ነው የሚሆነው እሱን ትተሹ ላይክ ከዛ ስንመለስ ራሱ ከአንዷ ጓደኛዬ ጋር ምንም በቃ ልንጣጣም አልቻለም ማለት ልንጣጣም አንችልም ስልሽ እኔ አምጥቼ ያመጣሁትን እቃ ኢቭን የራሴን እቃ የለበስኩትን ወይ ደግሞ እኔ አንድ ቀን የተጠቀምኩበትን ራሱ ሸጭጋለሁ በጣም እንትን ከማለት እሺ ተነሳ ማለት በጣም ነጋዴነቴ እና እሷ ደግሞ ኤቭሪቲንግ ያመጣችሁ ለቤተሰብ ነው ኤቭሪቲንግ ያመጣችሁን ነገር እንደው ከዛ ካወጣችሁ ውስጥ የተወሰነ ነው የሸጠችው እንጂ ኤቭሪቲንግ በቃ ለቤተሰብ ነው ያደረገችው ነገር ማለት ነው ለቤተሰብ አስባን የመጣችው ወይስ ከመጣች በኋላ ወይቺ እንደዚህ ነው አዎ ከመጣች በኋላ ሀሳብ ተቀየረ እንጂ መጀመሪያ ማስነድ ለንግድ ነበር አንድ ላይ ይሄድ ነው ከዛ ከመጣ በኋላ ግን ሁሉ ነገር ተቀይሮ ወደ ቤተሰብ ተቀየረ ምናምን ይሄ እሱ ከባድ ነው ኢንካም የሌለው ነገር ግን ጀስት ቤተሰብ የሚያስደስት ነገር ነው ያደረገችው እና እኔ ግን እንደዛ አልነበርኩም ኢቭን 15 ቀን ያረኩትን ቦርሳ ነው ምነግርሽ ተጠሻል 15 ቀን አርጌው ከዛ ሳልፍ ማለት ነው በሰፈር ጋር ሳልፍ አንድ ጻጉር ቤት ነበር ከዛ አራማኪ በጣም ነው የሚያምረው ቦርሳሽ ምናምን አለችኝ ከዛ ትፈልጊዋለሽ
ትፈልጊዋለሽ ወደድሽው ምናምን ነገር ስላት አዎ ወደድኩት ግን ላንቺ ብቻ ነው እንደዚህ አይነት ቆንጆ የምታመጪው አይደል ለሰው አታመጪ ምናምን ስትለኝ አታምኚኝም ቀይን ዘርግፌ በፌስታል ነው የገባሁት ወደ ቤቴ እዛው መንገድ ላይ ከዛ ቦርሳውን ያው 15 ቀን ያረኩትኝ ይሄን ያክል ቀንሽ ይልሻል ወሰጂው አልኳት በጣም ማመን ያቃታት እሷ ራሱ ማመን ያቃት በቃ ይሄማ ነጋዴነት ውስጥሽ በጣም እንትን ብሏል አለች ለዛም በመጀመሪያ ዙር ነው እሱ በመጀመሪያ ዙር እና ላይክ እንደዚህ ነው የ15 ቀን ያረኩትን ነገር እንኳን ሸጬ በቃ ባዶዬን የቀረሁት ማለት ምንም የሚሸጥ ነገር ሳይኖረኝ ነው የቀረሁት ለስራው ነው ለስራው ነው ኢንቨስት ያደረኩት ግን ምንድነው ንግድ ያው ዋን ታይም ብቻ ሳይሆን ደጋግመሽ ያንን ነገር ስታረጊው ነው ሞር ትርፉን የምታቂው እንጂ ዋን ታይም ሄደሽ በጣም ትርፋማ ትሆኛለሽ ማለት አይደለም ይሄ ማለት ስኬታማ ነው ምልሽ ሳልከስር ስለመጣሁኝ ራሱ ስኬታማ ነኝ የመጀመሪያ ሲሆን ማለት ነው ካልከስሽ ራሱ ወጪሽን ሸፍነሽ እና የተወሰነ ሳንቲም ከያዝሽ በጣም ትርፋማ ነሽ ግን በመጀመሪያ ዙር ብዙ ሰው የሚሸወደው በቃ ባንዴ የምታተርፊ ምናምን አንዴ ሄደሽ ባንዴ የምታተርፊ ነው ይመስለው ግን እንደሱ አይደለም ከዛ በኋላ ነው በቃ መደጋገም እንዳለብኝ በሁለተኛው በሶስተኛው ዙር ምናምን ጥሩ ፕሮፊት ይኖረኛል ብዬ በደንብ እንትኖቼን በኤክሴል ሰርቼ ምናምን በቃ ወጪ ገቢን ምንን ሰርቼ በስነ ስርዓት መስራት የጀመርኩትኝ መመላለስ ጀምር ነው ስለዚህ እንደ ቀልድ ወደ ነጋዴነት ገባሽ ማለት ነው እንደ ቀልድ ገባሁኝ ወደ ነጋዴነት ስለዚህ ወደ ንግድ ስራ የገባሽ ከዚህ ጊዜ ጀምሮ ነው ማለት እንችላለን ማለት እንችላለን እንደዛ ማለት እንችላለን ከዛ ያው ስራው እንደነገርኩሽ እየቀጠለ ነው ግን ሞር አሁን ላይ ይሄንን ነገር አሁን በሰራው ቁጥር እያዋጣኝ ሲመጣ ምን ይሄ ያው ውጪው ሄዶ ቃማጣቱ እሱ እንትን ሲል እና የራስሽም ላይፍ ስትጀምሪ ምናምን እነዚህ ነገሮች በአጠቃላይ ይደማመሩና ጊዜ በጣም ፈለኩኝ ማለት ኦኬ ስቲል ግን ስራውን እየሰራው ነበር እዚህ ስራ እየተመላለሽ ንግዱት አዋቶሽ ትራቭል እያረክሽ አዎ በጣም እና ይሄንን ግን ነገር ሳረግ እንደነገርኩሽ ታይም ፈለኩኝ በጣም ታይም እያጠረ ይመጣ እዚህ ጋር የቅጥር ስራ አለ እዛ ጋር ኃላፊነቶች አሉብኝ ምናምን ብዙ በየሳምንቱ ሚቲንጎች ስለነበሩ ለሱም ማዘጋጃቸው ሪፖርቶች ነበሩ እነሱን ለመስራት ታይም ያስፈልገኝ ነበርናምና ከዛ በቃ ምንም ማድረግ አልቻልኩኝም ከዛ መውጣት ነበረብኝ ከዛ ወጣሁኝ ያው ብዙም ስለሰራሁኝ እዛ በቃ ወጣሁኝ ከዛ በመሃል ታይም አገኘሁኝ በደንብ ታይም አገኘሁኝ አሁን ማለት ነው ነፃነት ተሰማኝ የተወጣሽ የተገባሽ ማለት ላይክ የሚቆጣጠርሽ የለም ምክንያቱም በዚህ ሰዓት ገብተሽ በዚህ ሰዓት ውጪ እንደዚህ የሚልሽ ሰው የለም እና ስለዚህ በቃ አሁን ታይም ፍሪደም ካገኘው በደንብ ልስራበት ብዬ በደንብ ሞር ትራቭል ውስጥ በደንብ ገባሁኝ የዛ ጊዜ በዛ መሃል ግን ቲቪ ስቴሽን ገብቼ ነበረ በዛው በማርኬቲንግ ከዛ ከሬዲዮ እንደወጣሁኝ በመሃል ትንሽ ጋፕ አለው ከዛ ወደ ቲቪ ስቴሽን ገባሁኝና እዛ ማርኬቲንግ እዛ ብዙ አልቆየውም እንደነገርኩሽ ይሄኛውን መንገድ ስለጀመርኩኝ የራሴን መንገድ ራሴን ነፃ ማውጣት ምናምን የሚለው ነገር ስለመጣ አይምሮዬ እንዳለ ተበታተነ በቃ አንድ ነገር ካሰብሽ በጣም መጥፎ ነው እንትን ታያለሽ አትረጊም አንድ ነገር ላይ በፊት ግን በጣም ኮሚትድ ሆኜ ነበር ምሰራውና ስራውም ላይ ደግሞ ደስተኛ ሆኜ ስለምሰራ ሁለቱ አልከበደኝም ነበር አሁን ግን ከዛኛው ከወጣው በኋላ እንዳለ ሐሳቤ ወደ ንግድ ነው አዎ የንግድ ገንዘብን ቀምሰሽ እኮ ይሄ ተቀጣሪውንሽ ወር ጠብቆ ማግኘት ከባድ ነው እውነት ነው እንትራ ያረግሽም ምንም አያረካሽም እኔ በሱ አልነበረም ምኖረው እውነት ለመናገር በደሞዝ ነበር ምኖረው ግን እዛው ከጎን ሆኜ የምሰራውን ስራ በሱ ነበር ምኖረው ማለት ይቻላል እንደ ሳይድ ሀስል እንደ ሳይድ የጀመርኩት ነገር ነው ሲጠቅመኝ የነበረው በዛ ላይ ደግሞ ብዙ ኤክስፒሪየንስ ይኖርሻል ከእንደገና ሰዎች ታቂበታለሽ ብዙ ነገር አለ ከዛ በመሃል ያው እንደነገርኩሽ ቲቪ ስቴሽን ገብቼ ነበረ ትንሽ ወር ሰራሁኝ እዛ አንድ አመት አይሞላም ከዛ ወጣሁኝና ኮምፕሊትሊ በቃ ንግድ ውስጥ ገባው ማለት ነው በቃ ሙሉ ለሙሉ ነጋዴ ሆነች ማለት እንደዛ ሆንኩኝ ከዛ የሄድኩባቸው እንግዲህ አሁን ትራቭል ስጀምር በተከታታይ ነው እየሄድኩ የነበረው ከዛ ሶሻል ሚዲያውን በደንብ መጣ ቲክቶክም መጣ ትራቭሊንግ የትራቭል ጆርኒ እንዳለ ማሳየት ጀመርኩኝ ምናምን ጥሩ እየሆነ መጣ በቃ ብዙ ሰው ደግሞ ኢንተረስት አለው ትራቭል ማድረግ ላይ ለመዝናናትም ሊሆን ይችላል ለስራም ብቻ በተለያየ ምክንያት ትራቭል ማድረግ ይፈልጋል በጣም እኔ አንዷ እኔ ነበር ለዘነ ሰው ነበር በጣም ከህልሞቼ አንዱ ራሱ ትራቭል ማድረግ ነበረ
ስለዚህ ህልምሽንም እየኖርሽ ትራቭል እያደረግሽ ብዙ ከተሞችን እያየሽ ብዙ ነገሮች ኤክስፒሪየንስ እያደረግሽ በዚህም ደግሞ ጎን ለጎን ስራ ትሰሪ ነበረ ማለት ነው። እንደዛ ነው። ትራቭል ማድረግ እንዴት ነው? ቆንጆ ነበር። ያው ሀስል አለው፣ የራሱ ሀስል አለው። ስሉ ስራ ስለምትሰሪ ነው ወይስ ትራቭል ማድረጉ በራሱ? አይ ትራቭል ማድረጉ ያው እንደነገርኩሽ እኔ ትራቭል ሳደርግ ለአሁን ቫኬሽን ወጥቼ እኔ ቫኬሽን ብዬ ተመልሼ አልመጣም፣ ባዶ እጄን አልመጣም ማለት እንደዛ ብዬ እንትን መልሶ አይደለም። ቫኬሽንም ሆኖ እኔ ለቫኬሽን ወጥቼ ግን ቫኬሽን ብዬ የማስበው ነገር የለም። እንዳለ አይኖቼ ምናምን እንዳለ በቃ እንትን ላይ ናቸው፣ ስራ ላይ ናቸው። የሆነ ሀሳብ ራሱ ሲመጣ እኔ ወደ ሀሳቡን ወደ ስራ መቀየር ነው ደስ የሚለኝ። ስለዚህ ሁሌ አክቲቭ ነሽ፣ በቃ ስታንድ ባይ ሆነሽ ነው ቀየር የምታያቸውን ነገሮች። እና እዚህ ሀገር ነው የምንሄደው ሲባል ከባለቤቴ ጋር ነው አብዛኛውን ትራቭል ያደረኩትኝና በቃ እዚህ ሀገር ነው አሁን የምንሄደው ምናምንና እንደዚህ አይነት ነገሮች አሉ ምናምን ብሎ ዲቴይል ምናምን ነገር ስናወራ እሱ የሚያወራኝ ስለ ዲቴይሉ ስለ ሀገሩ ምናምን ነው። እኔ ደግሞ የማስበው እዛ ሀገር ላይ ምን አለ እዛ ሀገር ላይ በቃ እና ይሄ ነገር ነበር የሚያሳስበኝ ማለት ነው። ከዛ ትራቭል በደንብ ማድረግ ጀመርኩኝ። ኢሮፕም ምንም እስካሁን 9 ሀገራት ሄጃለሁ። 9 ሀገራቶች 9 ሀገራት ሄጃለሁ። 9 ሀገር እንትናለሽ ኤክስፒሪየንስ አለሽ። እና ብዙ ሰዎች ደግሞ ስፔሻሊ ሴቶች ብቻ ላይሆኑ ይችላሉ፣ ብቻ ግን ትራቭል ማድረግ በጣም ይወደዳል። ሁሉም ሰው አዳዲስ ነገር መሞከር ይፈልጋል። በየትኛው ዓለም ያለ ሰው የተለያየ ቦታ እየሄዱ አዳዲስ ነገሮች ማየት ማወቅ ምናምን። እንዳንቺ ደግሞ ስራም ሲጨመርበት አሪፍ ነው፣ ደስ ይላል። እንዴት ነበረ ያንቺ ኤክስፒሪየንስ? የኔ ኤክስፒሪየንስ ከሌላው ትራቭል ከሚያደርግ ሰው ትንሽ ይለያል። እንዴት? ለምን ካልሽኝ ከሲንግል ሆኜም ሄጃለሁ፣ ከዛ አግብቼም ሄጃለሁ፣ ከዛ እርጉዞኝ ሄጃለሁ፣ ከዛ ወልጄ ሄጃለሁ። እና የትኛው ነው የተለያየ ጆርኒ ነው፣ የተለያየ ማኪነች ሄደችው የተለያየ ነው። እና ከርግዝናው ጀምሮ ያለው ትንሽ ስትራግል አለ። ከባድ ነበር። እርጉዝ ሆነሽ ትሄጂ ነበር? እርጉዞኝ መሄድ ነበረ። እስከ ምን ያህል ጊዜ ነው እርጉዝ ሆኖ ትራቭል ማድረግ የሚፈቀደው ነበር? አይ ቲንክ እስከ 8 ወር ይቻላል። 8 ወር ይቻላል። ኦኬ 36 ሳምንት ማለት ነው። ኦኬ እስከዛ ድረስ ሄድሻል አንቺ? አዎ እስከዛ ድረስ ሄጃለሁ። የምርሽ? በመሀል እንደውም አንድ ሀገር ላይ በጣም በቃ ስጋት ላይ ወድቄ ነበር። እንዴት? አውሎ ንፋስ ወስዶኝ ነበር ማለት አውሎ ንፋስ? አዎ። እንዴት ነበር? ፓሪስ ላይ ነበረ እና ፓሪስ ላይ የሄድንበት ወቅት በጣም ክረምት ነበረ። ማለት ዝናብ ያው ክረምታቸው ይበዛል የታወቀ ነው። ግን በዛ ሰዓት ክረምታቸው ይሄ የመግባት ገና እየገባ ነገር ነውና በጣም ንፋስ በጣም እንትን ይሄ ሽው የሚል ዝናብ ምናምን እንደዚህ ይሄ እንትን የምናየው ስክሪን ላይ እንደምናየው ቃሚ ገነጣጥለው እንደዚህ ምናምን በቃ ግን በየቀኑ አይደለም ያንን ንፋስ የምታየው። እኛ ሰደንሊ ነው የገጠመኝ ነገር፣ የዛ ቀን ነው የገጠመኝ። ኦኬ ነበር። አዎ 8 ቀን ቆይቻለሁ፣ ግን የዛ ቀን ነው የገጠመኝ። ኦኬ በጣም ከባድ ነበረ። በጣም ምን የት ነበርሽ? እንዴት ነበር ሁኔታው? እንዴት መሰልሽ የተፈጠረው? መሽቷል እና ላይ ከጓደኞቻችን ጋር ብዙ የሚጎበኙ ነገር ነበሩ። ቀን ላይ ጎበኛንና ከዛ ማታ ላይ ለምን ወካ እናደርግም ተባብለን ወጣን። ከዛ ከባለቤቴ ጋር ወጣን። ከዛ ወተን ወካ አድርገን ሾፕ አድርገን የተወሰኑ ነገሮችን ሾፕ አድርገን እየተመለስን ነው። ምን ልበልሽ የደረሰ እርጉዝ ነው የምመስለው። በእርግጥ 7 ወሬ ነው። 7 ወርሽ ነበረ? አዎ 7 ወሬ ነው፣ ግን የደረሰ እርጉዝ ነበር መስለው። ሆዴ ትልቅ ነበር ምናምንና ግን እኔ ነፃ ሆኜ ነበር መንቀሳቀሰው፣ አልከበደኝም ሆዴ። ይሄ ሲታይ ነው ትልቅ መስለው እንጂ ፊዚካሊ በጣም ነው መንቀሳቀሱ ምናምን በጣም ነው የሚያስደስተኝ ማለት ነው። ከዛ እንጨርሰን ወደ ሆቴላችን ለመመለስ ወክ እያደረግን እየተመለስን ነውና በመሃል አውሎ ንፋሱ የተነሳው የሆኑ 2 ሞሎች መካከል ሆነን ነው፣ መሬት ላይ ሆኖ በሁለት ሞሎች በዳርና በዳር አሉ። መሀላችን እኛ መሀል ነን ማለት ነው። እና ሰደንሊ በቃ ተነሳ ያ ንፋስ። በጣም ከባድ በጣም ስሜቱን ሞንሽ ደግሞ ሞር ከባድ ያደርገዋል። በጣም ከባድ የሚያደርገው እሱ ነው። በቃ በሞትና በእንትን መካከል በጣም የሚያስፈራ ከምነግርሽ በላይ ነው። ይሄ እኛ ሀገር ላይ የምናየው አይነት አይደለም። አጋጥሞን አያውቅም ማለት ይችላል። አጋጥሞን አያውቅም እንደዚህ አይነት በቃ። እና የያዝነው ነገር እኔ ያዝኩት ባለቤት የያዘው ነገር እንዳለ ወሰደው ንፋስ ከእጃችን መንጭቆ ማለት ነው። እኛ በቃ መንገዳገድ ጀመርን። ከዛ በቃ ባለቤቴ እኔ ላይ ስታክ አደረገ ማለት በቃ እንዳልወድቅ እንደዚህ ያዘኝ።
እና አታምኝም በዛ ሰዓት ግን የወደቀው ዕቃ ነበር የሚታየኝ። በጣም ነጋዴ በጣም ንግድ ውስጥ አልዋሽሽም። እና በጣም በዛን ሰዓት ሰው ለነፍሱ እንትን በሚልበት አይገርምሽም? እዛ ጋር በቃ የወደቀብኝን ዕቃ ነው የቱ ጋር ነው ብዬ ነው የማየውና ከዛ አንቺ ግን ያምሻል በቃ እንደዚህ ነው በቃ ያለኝ እያልሹ ነበር ለሱስ። አዎ ዕቃው ወሰደው ምናምን ነገር ስል እንዴ በህይወትና በሞት መካከል እኮ ነን አለሽ። እንደዛ ሆነሽ ለቀው ነበር የምታስቢ እና ካለፈ በኋላ በጣም ነበር የሚያስቀኝ። የዚህን ያለው ስራሽ የምትወጂው ማለት ነው። የዚህን ያክል ነው እውነት ማጋነን ካልሆነ እንደዛ ነው በቃ። ብቻ እሱ አሳስቦኛል ግን ከኔ ለምን እንደሆነ አላውቅም። ከዛ ቢተውና ያቆይ እንዴ በጣም ያው እንደነገርኩሽ በጣም ንፋስ ነበረ። ከዛ ተደጋገፍን ዕቃውን ተው ነው አላነሳ ነው። ከዛ ተደጋግፈን እንትን ጥግ ለመያዝ ሞከረን። ይሄ ንፋስ በጣም የማይጋጭበት ይመስለኛል ያለንበትን ቦታ ነው መሰለኝ። ንፋስ በጣም የሚጋጭበት ቦታ ነውና ንፋስ የማይጋጭበት ቦታ መርጠን ለመግባት ሞከር። ሞሎቹ እንዳለ ደግሞ ዝግ ናቸው። እንትን ነው ተዘግቷል። ላይክ ሲዘጋ ነው ወጣ ነው እኛ ራሳችን። ሰዓቱ ነው ወይስ ሰዓቱ ነው? አይ ሰዓቱ ነው። ከዛ ወጣንና ያው እንደነገርኩሽ ጥግ ነገር ያዘንና ቆምን። እዛ ጋር ትንሽ ጋፕ ስኪል ነገር ጠበቅንና ዕቃውን ባለቤት ያነሳና ከዛ ታክሲ ይዘን ወደ ሆቴላችን ገባን ማለት ነው። ስለዚህ ዕቃሽም አንቺም ተረፋችሁ። ዕቃዬም እኔም ተርፈናልና ገብተን ራሱ በቃ በጣም ትገርሚያለሽ በቃ እንዴ ስለቃ እንዴት ነው ስለ ዕቃ የምታስቢው? በሰዓት ላይ አንቺ አይ በቃ እኔ ደግሞ ያው እዛ ጋር መቼም ይሆን ትንሽም ቢሆን $1 ሉዝ አድርገሽ ነው እዛ ጋር የምትገዢው ነገር ምናምንና ያው ግን እውነት ለመናገር ስለ ራሴ ነበር ማሰብ የነበረብኝ። በሰዓቱ ግን ያው ምን አይነት እንትን ቢኖር ነው ታይልሽ መንፈሱ የነጋዴነት መንፈስ በደንብ እንትን አድርጎሽ እና እንደዛ አይነት ነገር አሳልፌ እዛው ፓሪስ ላይ ማለት ነው እንደዛ ገጥሞኝ ነበረ። ብቻ በሰላም አለፈ። እሱ አንድ ስትራግል ነው ያው እርጉዞኜ ያሳለፍኩት የትራቭል ላይ በጣም ከባድ ነው። ይሄ ማለት በሞት ነው በህይወት መሀል ሆነሽ ነውና በጣም ከባድ ነው። ኢቭን ወይዘሩ ራሱ ጥሩ ካልሆነ አይመከርም እርጉዝ ወደ እንደዚህ ቫኬሽን ምናምን ራሱ ለመሄድ። ወይዘሩን አይተሽ ጥሩ ነው ወይ ለእርግዝናዬ ጥሩ ነው ወይ እንደዚህ ብቻ ይሄን ነገር አስተካክለሽ ነበር መሄድ ራሱ የሚያስፈልገው። ግን ያው ትንሽ ተዳፍሬ ነው የሄድኩት። ግን እግዚአብሔር አሳለፈው። እዛው ሀገር ላይ መውጫችን ቀን ነበር ደርሶ ነበርና ከዛ ልንወጣ ስንል ኤርፖርት ገባን። ሁሉ ነገራችን ጨርሰን ኤርፖርት ገብተን ሻንጣዎቻችን አለፉ ቼኪን ላይ ወደ ሀገር ልንመለስ ማለት ነውና ሻንጣዎቻችን ተልከዋል። ከዛ እኔና ባለቤቴ ብቻ ቀረን። ከዛ ተመካከሩብን። ሁሉም ሄዱ ማለት ሁሉም ከኛ ጋር የነበሩ ሰዎች ከኛ ጋር ቪዚት ሲያደርጉ የነበሩ ሰዎች እንዳለ ሄዱ። እና እኔ እንደውም እርጉዝ ስለሆንኩ አስቀድመው ነበር። ግን መጨረሻ ቀረን። ይመካከሩብኛል። ምንድነው? እውነት በቃ አለቃ ሱፐርቫይዘር ምናምን እየመጡ ይነጋገሩብኛል። ወረቀት የሰጧቸውን ምናምን ነገር ምንድነው ችግር አለ በቃ ምናምን ስላቸው ከዛ አይ በቃ መሄድ አትችይም አሉኝ። ማለት መሄድ አትችይም ማለት ወደ ኢትዮጵያ እየተመለሽ ነው? ወደ ኢትዮጵያ ለምን ለደማችሁ እንዴ ማለት ለምን አልኳቸው። እኔም እንደዚህ በቃ ይሄ ነው ጥያቄያችን የመጀመሪያ። ምክንያት ደግሞ ሻንጣችን ልከናል እኮ እኛ ብቻ ነን የቀረነው። ምክንያቱም ቼኪን ላይ ነው ሻንጣሽን የምትልኪው። ከዛ በጣም ደነገጥን። እርጉዝ ነኝ እንደነገርኩሽ። እዛ አስደነገጠኝ አውሎ ንፋስ አለ። ከዛ እዚህ ደግሞ አትሄጂም ሲሉኝ በጣም ደነገጥኩኝ። እንደውም ካለፍኩት በኋላ እና ቤተሰብ ጋር ከመጣሁ አይ እንዴ ቀሪ ብለውሽ ነው እንዴ ደግሞ እንዴት አትቀሪ ምናምን ነገር አሉኝ። ፓሪስ የመሰለ ሀገር እንኳን ቀሪ አግኝተሽ ነው በጣም እንኳን ቀሪ ብለውሽ እንዲሁም የሚቀርበት ሀገር አይደለም ወይ እንዴት ምን እንትን አልሽ ምናምን አሉኝ። እንዴ ትቀላላችሁ እንዳልኩኝ መታረስም እኮ በእናት ቤት ነው የሚያምረው አልኩኝ። ቆይ ግን እንዴት ነበር ቅሪ ማለት አይቻልም ሲሉ? ይኸውልሽ ወረቀት የሜዲካል ወረቀት ይዤ ነው የገባሁትና ስገባም ያው በዛ በሜዲካል ወረቀት ነው የገባሁት እና ያ ይመስለኛል እዛ 15 ቀን 10 ቀን ቆይተን ወደ ኢትዮጵያ ስንመለስ ቀኑ ካውንት ሲያደርግ የቆየንበት ቀን ካውንት ሲያደርግ እርግዝናዬ እንደነገርኩሽ እንዲህ ተለቅ ያለ ነበረ። የ7 ወር ሆነሽ የ7 ወር ሆኖ የ7 ወር አይመስልምና
እሱን አይተው መሰለኝ በጣም ፈሩ። ያው ታውቂያለሽ ፕሌን ውስጥ እንትን ነው ሪስክ ነው ገደብ አለው አይፈልጉም ደሞም እና እዛ እንድትወልጂ አይፈልጉም ምክንያቱም እነሱ ብዙ ሉዝ የሚያደርጉት ነገር አለ ፕሌን ውስጥ ወልጂ እና አንቺ የምታገኘው ቤኔፊት አለ እነሱ ደግሞ ያው ሉዝ አሴም ታይም ያው ሉዝ ነው የሚያደርጉት ሀገሩ ላይ ወለድሽ ፕሌን ላይ ወለድሽ ያው ማክሲመም የምታገኘው የምትችይው ዜግነት ነው እና ላይፍ ታይም ትራቭል ታገኛለሽ ኦኬ ምክንያቱም የተወለደው ልጅ በቃ ያለምንም ገደብ መመላለስ ይችላል እና እንደዚህ አይነት ኦፖርቹኒቲዎች አሉ ሌላም ጥቅሞች ሊኖሩ ይችላሉ በሰፊው አላቅም እና ያው ይሄ ነገር አጋጠመን እኛ ያው አላወቅንም ሲነጋገሩብን በጣም ነበር ይፈራል ከዛ በቃ አንተ መሄድ ትችላለህ እሷ ግን መቅረት አለባት ምናምን ጭራሽ ብቻሽን እንደ ደነገጥኩትኝ እንዴ ከዛ ማቀው ሰው ነበር እዛ ፓሪስ የሰፈራችን ልጅ ነበረች እኛ ሰፈር ምትኖር ማለት ነውና እዛ ቆይታለች ስትኖር አንዳንድ ነገሮችም እሷ ጋር እየደወልኩ ነበር መጠይቃቸው የነበረውና ከዛ ደወልኩላት አረ እንዴ እንደዚህ ተባልኩ እኮ ምናምን አልኳት ከዛ እንዴ ተባልኩ ምን ችግር አለ ታዲያ ማኪ ያለችኝ ምን ችግር አለ በቃ ቴትዬን የገንፎ እህሉንም ምኑንም በሶንም ሁሉንም ነገር ላኪ እንላታለን ምን ችግር አለ ታዲያ ነው ያረሰሻለሁ ምናምን አለችኝና እሷ ደግሞ ጭራሽ አባሰችብኝ አረ በጭራሽ አይሆንም እኔ መቅረት አልፈልግም በግድ አልክሰሽ ወጥሽ መጀመሪያ አንተ ሞን አለብሽ ነው እና በቃ በጣም ነው ግን እርጉዝ ሆነሽ ስታስቢው ብዙ ነገር ታስቢያለሽ እንዴት ነው ወልደው ከቤተሰብ ውጪ እንዴት ነው የመጀመሪያሽ ነበር የመጀመሪያ ነበር የባናንስ ወልድ ነውና ይሄን ነገር በጣም ያው አርቀሽ ካላሰብሽ ምንም አይመስልሽም ግን እዛ ጋር ደግሞ ብቻሽን ነሽ ምናምን የት ነው የምትሆኚው ምናምን ብዙ ነገር አለ ሰው ሀገር ላይ ተፈራለሽ ሰው ሀገር ላይ የኖርሽ ካልሆነ ድንገት ሄደሽ እዛው እንትን ማለት በጣም ከባድ ነገር ነው ኃላፊነቱን መውሰድ ከባድ ነውና ከዛ በጣም ደንግጬ ነበረ ፋይናሊ ግን ከማኔጀሮች ጋር ምናምን ተነጋገሩና እንትናል ፊክስ አደረጉት ከዛ አሲስት የሚያደርግ ሰው ማለት ፕሌን ውስጥ በየማሉ ቼክ የሚያደርገኝ ሰው አሲስት እንትናሉና አስተካከሉና ጉዟችን እናደረግን እንሻለውና ከዛ በቃ በመሃል እየመጡ ቼክ አደረጉኝ ፍሮንት እንትን ነበር የኔ ራሴ ሲት ነበር ፍሮንት ሲት ነበር የገዛውትኝና ከዛ ቀይ የመጡ ቼክ ያደርጉኛል እንደነሽ መቅደላይት ምናምን ደናነሽ ምናምን ይሉኛል በደም ትሪት ያደርጉ ምን ትፈልጊያለሽ ውሃ ምናምን በቃ ብቻ የሆነ ትሪትመንት አለ አይደለ ለአርጉዝ የሚደረግ እንደዛ አይነት ትሪትመንት ሰጡኝ ብቻ ደስ ይል ነበር ያው አጋጣሚው ግን የሚገርም ነው ከፓሪስ ለምንሽ ወጣሽ የመጀመሪያዋ ደስ የሚልም ፓርት አለው የሆነ የሚያስደነግጥም ፓርት አለውና አልፎ ስታውሪ ነው አይ ቲንክ ደስ የሚለው አልፎ ስታውሪው ፈን ነው በሰዓቱ ግን እኔ የነበርኩበትን እኔ ማቀው የምረት ተጨነቂያለሽ በጣም ነው የምትጨነቂው ቦታው ላይ ካልሆንሽ አይገባሽም ግን ብዙ ሰው ብሌም አደረገኝ እንዴት አንቺ አግኝተሽ ነው ምናምን እንዴ ለምን ቀሪ ብለውሽ ራሳቸው እኮ እና ፓሪስ ላይ እንደዚህ አይነት ነገሮች ገጥመውኛል ያው ከስራው ጋር ከንትኑ ጋር ያው የሚገጥመኝን ነገሮች ያው ስለጠየቅሽኝ ነው እንደዛ አይ ይሄ በጣም የሚገርም አጋጣሚ ነው ስለዚህ ምን ያህል ሀገሮች ዞርሽ ማለት ነው 9 ሀገራቶች ሄድሽ 9 ሀገራት ስለዚህ ይሄ ማስረሻ አጋጣሚ ከነዚህ ሁሉ ያጋጠመሽ ይሄ ነው ማለት ነው ግን ከነዚህ ሀገራቶች ውስጥ ባልልኩበት ቤት ለምን መጣው ያልሽበት ነበረ ማለት ይሄ ከገጠመሽ ይሄ አስበሹ ኬርሽና ይሄ ሪያሊቲው ከገጠመሽ ነገር ምናምን አንፃር ወይ ደግሞ ከስራ አንፃር ለተነገጂ በርሽበት አጋጣሚ ምንም በቃ አክስሮሽ ወይ እዚህ ሀገር መምጣቴ በቃ እንትን ነው ኪሳራ ነው የሆነብኝ ምናምን ያልሽበት አይነት ሀገር እንደሱ እንኳን ያልኩበት የለም እውነት ለመናገር እንደሱ ያልኩበት ምክንያቱም እያንዳንዱ ነገር በደንብ እንደነገርኩሽ አጥንቼ ነው መሄደው ሲጀመርም ሲቀጥልም ደግሞ ያው ለፐርፐዝ ነው መሄደው ለቫኬሽንም ነው ለስራም ነው አንድ ላይ አድርጌሽ ስለሆነ የሆነ ኪሳራ ሊኖርሽ አይችልም ትርፍ ባይኖርሽ ኪሳራ ሊኖርሽ አይችልም ፕላስ ደግሞ ከቤተሰብ ጋር ነው መሄደው እና እንደዛ ያልኩበት ሀገር የለም ምናልባት ግን ልጅን ይዤ ነበር አብዛኛው ቲክቶክ ላይ ራሱ ብዙ ሰው እንዴት ነው በቃ ልጅሽን ይዘሽ ትራቭል የምታረጊው ይለኛል እና ልጅን ይዤ ትራቭል ከተወለደች በኋላ እንደውም በጣም ከባድ ያረገብኝ ስራዬን ከባድ ያረገብኝ እሷን ይዤ መዞሬ ነበር ከልጅ ጋር ከምን ያህል ጊዜዋ ጀምሮ ነበር ይዘሽ ትራቭል የምታረጊው በ5 ወሯ ነው ያወጣሁላት ወደ ስራ ተመለሽ
በ5 ወራ ፓስፖርት አውጥቼላታለሁ። በ7 ወራ ባንኮክ ይዣት ሄጃለሁ ወደ ስራ። አዎ ወደ ስራ። ከባድ አልነበረም? አሁን ለምሳሌ አራስ ልጅ ይዘሽ አራስ ነው የሚባለው 7 ወር ትንሽ ነው። 7 ወር ትንሽ ነው። እንደ 7 ወር ልጅ ይዘሽ ትራቨል አድርገሽ ሌላ ሀገር ላይ ከዛ ስራም ነው የምትሰሪው። እንደሱ ማድረግ ከባድ አልነበረም? በጣም ከባድ ነው ከምነግርሽ በላይ ማሄ። ያው ግን እኔ እዛ ጋር ማሳየት የምትፈልጊውን ነው እንጂ የምታሳየው እዛ ጋር እንትን ያልሽውን የደከምሽውን ምን ያልሽውን ምናምን ማንም ሰው ላያቅልሽ ይችላል። የገጠመኝን ችግር ምናምን ማንም ሰው ላያቅልኝ ይችላል። ግን ጀስት ትራቨል ሳደርግ ማካፍለው ስለዛ ሀገር ኢንፎርሜሽን መስጠት፣ ስለዛ ሀገር እንዴት መሄድ እንደሚችሉ ነው እንትን የምሰጠው ኢንፎርሜሽን የምሰጠው። እና ግን እኔ ከልጄ ጋር ሲሄድ ደስተኛ ነኝ። እሷን ትቼ ባለመሄዴ በጣም ደስተኛ ነኝ። ምክንያቱም በቃ ከእሷ ጋር ያለውን የእናትና የልጅ ፍቅሬንም አላጣሁኝም ምናምን። ግን ደግሞ እሷን ይዘሽ መዞር፣ ሾፕ ማድረግ፣ በየቦታው መሄድ፣ እንደኛ ሀገር ደግሞ እንደዚህ መኪና ይዘሽ ሄደሽ መኪናሽ ጋር ቆመሽ እንደዚህ ይናቀብሉኝ የምትይው አይነት ነገር አይደለም። ራስሽ ነሽ እንደምታደርጊው። ሞሉ እንዴት ስፋታቸው በጣም ትልልቅ ነው ማለት በቃ ስፋታቸው ከምን ልበልሽ እንጃ። ያው ውጪ ላይ ያሉ ሞሎች ይታወቃሉ የትኛውም ሀገር ላይ። በጣም ትልልቅ ናቸው። ወክ እያረግሽ ነው ሾፕ የምታደርጊው ልጅ ይዘሽ። በዛ ላይ በጣም ይደክማል። አንዳንዴ በስትሮለር እየገፋዋት ነው የምሄደው፣ አንዳንድ ጊዜ ደግሞ አቅፊያት ነው የምሄደው። እና እነዚህን ነገሮች በጣም ለስራዬ ከባድ ነበሩ። ምክንያቱም እሷን ማብላት፣ ማጠጣት፣ ናፕ ታይሟን መጠበቅ፣ እነዚህ ነገሮች አሉና በቃ ስተተኛ ቁጭ ላለው የሆነ ካፌ ላይ ቁጭ ብዬ አስተኝቻት ናፕ ታይሟን አሳልፌ ከእንደገናም ደግሞ እንደዚህ ዳይፐር መቀየር ካለብሽ ዳይፐር ቀይረሽ ብቻ በጣም ብዙ የእሷንም ኃላፊነት የስራዬንም ኃላፊነት እንትኑንም አንድ ላይ አድርጌ ነበረ እና ትንሽ ይከብዳል። ግን ደግሞ ያው ወርዚት ነው ብዬ ነው ማስበው። ምክንያቱም የከሰርኩበት ጊዜ አይታየኝም። እኔ ግን ከባድ ያደረገብኝ ያው እሷን ይዤ መዞር ነው። እያደገች ስትመጣ በተለይ በጣም ከባድ ነው። ስታድግ ነው የምታስቸግረው ወይስ አሁን አራስ እያለሽ? አራስ እያለሁ በጣም የሚመቹት፣ ካደጉ በኋላ በጣም ከባድ ናቸው። እንዴት? ምክንያቱም በጣም ብዙ ነገር ነው ይጠይቁሻል። ያንንም ይሄንንም ብዙ ነገር ይጠይቁሻል። ይሯሯጣሉ ምናምን፣ ይስቃሉ፣ ይጫወታሉ፣ ከአንድ ሰው ጋር መሆን ይፈልጋሉ፣ ከልጆች ጋር መሆን ይፈልጋሉ ምናምን። ብቻ የእነሱን አክቲቪቲ ነው የምትከታዩ። ማኪዬ እንግዲህ በጣም ደስ የሚል ቆይታ እያደረግን ነው። በጣም በብዙ መንገድ እንግዲህ የተለያዩ አይነት ኤክስፒሪየንሶችን እያካፈልሽን ነው። በጣም እናመሰግናለን። እስቲ አንዲ ደግሞ ለተመልካቾቻችን ሰብስክራይብ እንዲያደርጉልኝ ንገሪልኝ። እሺ እንግዲህ የልዩ ወግ ቤተሰብ የሆናችሁ ያልሆናችሁም እንግዲህ ሰብስክራይብ በማድረግ ሼር በማድረግ እንግዲህ ቤተሰብ ሁኑ። እናመሰግናለን። እንግዲህ ውሃም እየጠጣሽ በደንብ እየተንከባከብኩሽ ነው። አዎ በጣም አመሰግናለሁ ማሂ። እሺ ማኪዬ እንግዲህ አላለቁም፣ ብዙ አሁንም የምናወራቸው ርዕሶች አሉ፣ እንቀጥላለን። ስለዚህ ስለ ትራቭል ነገርሽን፣ ስለ ንግድ ስራ እንዴት እንደቀልድ ማለት እንችላለን እንደ ቀልድ ነው ኃይለኛ ነጋዴ የሆንሽውና እንዴት እንደገባሽ ነግረሽናል። ትራቭል ብዙ ሰዎች ማድረግ ይፈልጋሉና ቪዛ ላይ በጣም ይቸገራሉ። አሁን ከትራቭል ሳልጠይቅሽ ያው ብዙ ሰው ጥያቄ የሚሆንበት ስለሚፈልግም ቪዛ የሚጠይቁ ሀገሮች ላይ ትራቭል ማድረግ እንዴት ነው? ከባድ ነው ወይስ እንዴት ነው? በንግድ ምክንያት ማለት ነው። ትንሽ ከበድ ይላል። ላይክ አሁን ባለው ሲቹዌሽን እንደውም ትንሽ ከበድ ይላል። ግን ከበፊት ጀምሮ እኔ እንደነገርኩሽ ያለውን ማሳለፍበትን እንዳለ እነግራቸዋለሁ። ላይክ ቲክቶክ ላይ ቪዲዮ እየሰራው ሼር አደርጋለሁ። በጣም ብዙ ሰው ነው ኢንቦክስ የሚያደርገኝ፣ ዴም ላይ ብዙ ሰው ነው የሚያወራኝ፣ እንዴት ልሂድ እንደዚህ ሀገር እንዴት ልሂድ። እንደዚህ ከባባድ እንትኖችን እኔ እንደዚህ ቫኬሽን እንትን ነው የምንሄደው። ግን ደግሞ ፓኬጆች ሲዘጋጁ ነው ይሄን ፓኬጅ ተጠቅሜ የሚሄደው እንጂ በራሴ ተነስቼ ብድግ ብለሽ የምትሄጅበት ሀገሮች ብዙ የሉም፣ አይገኙም። ግን ፓኬጆች ሲዘጋጁ እንደዚህ የትራቭል ፓኬጆች ይዘጋጃሉ እና እነሱን ፓኬጆች እከታተልና እነሱን ፓኬጆች ተጠቅሜ ነው የምሄደው ማለት ነው። አንደኛው ፓኬጅ እንደውም ትዝ ይለኛል የኢትዮጵያን ኤርላይንስ ፓኬጅ አዘጋጅቶ እና ለመጀመሪያ ጊዜ ነበረ ማልታ የሚሄደው እና እሱን በማስመልከት ነበረ ሄድ ነው እና በአንዴ 2 ሀገር ሄጃለሁ። ላይክ
ሁለቱም ቪዛ የሚጠይቁ ሀገሮች ናቸው። ግን በአንዴ ነው ፓኬጁ የተዘጋጀው ለሁለት ሀገር ነው። ስለዚህ ሁለቱንም ሀገር በአንዴ መሄድ ችያለሁ ማለት ነው። ስለዚህ ቪዛውን አንዴ ነው የምታገኘው። እንደዚህ ሲሆን ይቀልልሻል እና ፓኬጆችን ቢጠቀሙ ምናምን አሪፍ ነው። ምን ላይ ነው እንደዚህ ኦፖርቹኒቲዎችን የምታገኘው? ትራቭል ኤጀንቶች ብዙ ማስታወቂያ ያወጣሉ ትራቭል ላይ የሚሰሩ ማለት ነው። እና ብዙዎች እንደውም እኔ ትራቭል ላይ የሚሰራ ትራቭል ኤጀንት ምናምን ነው የሚመስላቸው አብዛኞቹ። እና እኔም እንደዛ ትመስኝ ነበር to be honest። ቲክቶክሽ ላይ የተለያዩ ሀገሮች ነው የቱርክ ሀገር የሁሉንም ሀገሮች በዚህ አጋጣሚ እንደውም እንደዚህ የምትፈልጉ ሰዎች ቲክቶክን ገብታችሁ ቼክ አድርጉት። አሁን እዚህ ላይ ብንዘረዝረው ሰዓት ነገር ብትናገሪያለሽ እውነት ነው። ፍላጎት ያላችሁ ሰዎች ቲክቶክሽ ላይ ገብተው ቢያዩ ብዙ ትምህርት ያገኛሉ ብዬ አስባለሁ። በጣም ዲቴይልድ ነው የምታስረዳው። ስፔሻሊ አሁን ላይ እንደውም ትንሽ ቅንሰሻል መሰለኝ ስለሱ፣ ግን የሆነ ሰዓት የሰራሻቸው ቪዲዮዎች እነሱ መረዳት ይችላሉና እኔም እንደዛ ነበረ የምትመስኝ። ብዙ ሰው የሆነ የትራቨል ኤጀንት ኦር ሰምቲንግ ነው የምትመስለው ዲቴይል ስለምታስረዳ፣ አንቺ ግን ከኤክስፒሪየንስሽ ነው እየወጣሽ የምትናገሪውና ያሳለፍሽባቸው መንገዶች ነው። እና ብዙ ትራቨል ኤጀንቶች ራሱ አይወዱትም የኔን ኮንተንት ብዬ ነው የማስበው። ምክንያቱም የእነሱን ስራ ነው እዚህ ጋር ማውጣባቸው። ብዙ ጊዜ እንደነገርኩሽ ማህበረሰቡ አያቅም፣ ብዙ ነገር ይበላል ማለት በገንዘብ ደረጃ ብዙ ይበላል። በትክክለኛው መሄድ እያለበት ግን ሮንግ ዌይ ይሄድና ገንዘቡን ይበላል። እኔ ደግሞ ያን ነገሮች በጣም ስላስተዋልኩኝ እነዚህን ነገሮች ከት ለማድረግ በትክክለኛው መንገድ መሄድ እንደሚቻል፣ በትክክለኛው መንገድ በፕሮሰሱ ማለት ነው በዛ መንገድ መሄድ እንደሚቻል፣ ቪዛ እንዴት ማግኘት እንደሚቻል ማሳየት ስለምፈልግ በቃ የሚሄድባቸውን ስቴፖች እንዳለ እናገር ነበር። ኤጀንሲ ሳይገባ በራሳቸው እንዴት ማድረግ እንደሚችል እና በውስጥም ገብተው ኤጀንት በቃ ይሄን ያክል እንክፈልሽ እንደዚህ ሰጅን ምናምን ይሉኛል። እኔ ራሴ እንዳልሹ ማለት ነው። እና እኔ ግን ኤጀንት አይደለሁኝም፣ የትራቨል ኤጀንት የመክፈትም ሀሳብ የለኝም ምናምን። እና ጀስት በቃ የኔ ኢንተረስት ስለሆነ ይሄኛው ሲስተሙን በደንብ አውቀሻል። ሲስተሙን ስላወቅኩትኝ እኔ ያወቅኩትን ደግሞ ለሰዎች ማጋራት ምንም ጉዳት የለውም በሚል ለእኔም ኮንተንት ሆነኝ። ከዛ በኋላ በተከታታይ መስራት ጀመርኩኝ ያንን ነገር ማለት ነው። እና አብዛኛው ሰው ግን ይመስለኛል ትክክለኛውን ነገር ሳይሆን ትክክል ያልሆነውን ነው መከተል የሚፈልገው። እና እኔ ዴም ውስጥ ራሱ በጣም ብዙ ያለው ለደላላ እንደዚህ ከፍዬ በቃ ለእንደዚህ በጣም ብዙ ኮሚሽን እንደዚህ ተብዬ ምናምን ኢቭን ቪዛ ይሄ በጣም ከባባድ ቪዛ ከሚባሉት ሀገር ውጪ ቱርክ አሁን በጣም ብዙ ሰዎች የሚመላለሱባት ሀገር ነች እና ብዙ ነጋዴዎች የሚመላለሱባት ሀገር ነች። ግን ቱርክ ለመሄድ ወደ 400,000 ብር 300,000 ብር የሚከፍሉ ሰዎች አሉ ባለማወቅ ምክንያት። እና ያን ደግሞ ቪዛ እናገኛለን እያሉ ነው እንደዛ የሚያደርጉት። ግን ኖርማሊ ግን የማያገኙበት ቻንስ በጣም ሰፊ ነው። ግን which means እኔ በመሄድበት ሰዓት እስከ 20,000 ብር እና 25,000 ብር ነው ቪዛ የሚፈጀው። 20,000 እስከ 25,000 ለሆነ ነው 400,000 ድረስ የሚከፍሉት 400 ድረስ። ስለዚህ ያለማወቅ በጣም ትክክለኛ ኢንፎርሜሽን ለመኖር በደንብ ሰውን ይጎዳል ማለት ነው። ብዙ ቦታ ብትሄጂ የቪዛ ክፍያ ይሄን ያክል የሚባል አይደለም ማለት በጣም የተጋነነ ብር ተጠይቆ አያውቅም። ኢሮፕ እንደውም የኢሮፕ ቪዛ ፔመንቶች እንደውም እነሱ በጣም ትንንሽ ብር ነው ትራሽ ይቀንሳሉ። ግን ያው እዛ ጋር ለመድረስ የምታሟያቸው ዶክሜንቶች አሉ። ዶክሜንቶቹ ሪል መሆን አለባቸው። ፌክ ዶክሜንቶች አይሰሩም። በጣም በብዙ ምክንያት ሪጀክት ልትደረግ ትችላለሽ። እኛ ግን በትክክለኛው መንገድ ስለነበረ የምናስገባው ዶክሜንታችንን ሁሉ ነገራችን እንደዛ ስለነበረ ሪጀክሽን ምንም አይነት ሪጀክሽን ገጥሞኝ አያውቅም። እኔ ምንም አይነት ሪጀክሽን ከመጀመሪያ ጊዜ ጀምሮ ቪዛ እንዳለ አፕሩቭ እየተደረኩኝ ነው ያለፍኩት። እንዴት እውቀቱ ኖረሽ አሁን እንደዚህ ነገር ላይ እንዴት ያው በሂደቱ ስትሄጂ ያው የሚጠይቁትን ነገር እኮ እዛ ጋር ዌብሳይታቸው ላይም ለራሳቸውም የሚሰጡሽ ሊስት ይኖራል። ማሟላት ያለብሽን ነገር ይሰጡሻል። ያን ነገር ዲቴይል በደንብ አንብበሽ ይሄ ነገር ያዋጣኛል ወይ ብለሽ ይሄ ነገር ከኔ ጋር ማች ያደርጋል ወይ ብለሽ አሁን ንግድ ፍቃድ የሚጠይቅ ከሆነ ንግድ ፍቃድ ማሟላት ይኖርብሻል። ሞስትሊ ብዙ ሰው የሚሻወደው ንግድ ፍቃድ የራስሽ ይሆንና ወይ ደግሞ ውክልና ይኖርሽና ውክልና ላይ ሰራ ይችላል። ውክልና ዳይሬክት የሚሰራው ለባል ለሚስት ዳይሬክት ልጅ በቃ እንደዚህ ነው እንጂ አንዳንድ ሀገር እንደውም ላይ ሰራ ይችላል ውክልና እንደየሀገሩ ይለያያል። ስለዚህ ሰዎች በጣም ትንሿን ነገር ሚስ ካደረጉ ፌል ያደርጋል። ያን ሁላ ብር ኢንቨስት አድርገው ራሱ ፌል ሊያደርግ ይችላል። እና ነገር ማለት ነው። እና እነዚህ ነገሮች እያየው እየተከተልኩ ስለሆነ ማሳልፈው
ፌል አድርጎብኝ አያውቅም ወይም ሪጀክሽን ምንም አይነት ሪጀክሽን ገጥሞኛል አያውቅም። ስለዚህ በቃ ትልቁ ነገር ኢንፎርሜሽን አሁን ብዙ ሰው የሚቸገረው ትክክለኛው ኢንፎርሜሽን ከትክክለኛው ቦታ ስለማይወስድ ነው ማለት እንችላለን ማለት ነው። እንችላለን፣ በትክክል እንችላለን። ዩቲዩብ ላይ የራሴ ዩቲዩብ ላይ ማስቀምጫለሁኝ፣ ቲክቶክ ላይ ማስቀምጬ አንቺ ባልሹ መንገድ ሄደን ተሳክቶልናልና ቴንኪዩ ብለው ራሱ የሚመጡ ሰዎች አሉ። የምርሽ ነው? በቃ አንቺ የምታውቂውን በማካፈልሽ ብቻ ትክክለኛውን እንትን ተከትለው እንደነገርኩሽ ትራቭል ኤጀንት አይደለሁኝም እና ትራቭል ኤጀንት ብትሆኚ ደግሞ በየጊዜው በደንብ አፕዴት ታደርጊያለሽ አሁን ላይ ያለውን ሁኔታ ምናምን አፕዴት ታደርጊያለሽ። ግን ትራቭል ኤጀንት ካልሆንሽ ግን ስራዬ ብለሽ ያን ነገር እየተከታተልሽ ለሰው ማቅረብ ትንሽ ሊከብድ ይችላል። ግን በሄድኩበት አጋጣሚ ስለዛ አገር ስለ ሁሉም ነገር አንቺ ይሰራልሽን ለሰው ይሰራልኝን ለሰው አካፍላለሁ። ከዛ እንደዛም ሆኖ ሰዎች ተጠቅመው እንትን ብለውሻል? አዎ ባንቺ መንገድ ሄደን ተሳክቶልናልና በጣም ቴንኪዩ ብለው ኢንቦክስ ላይ መተው ይነግሩኛልና ደስ ይላል። ይሄ በጣም ነው ደስ የሚለኛው። በዛውም ልክ ደግሞ የኔን ቪዲዮ አይተውም እንትን ሳይሉ ያንን ሳይቀበሉ በራሳቸው መንገድ ሄደው ደግሞ የከሰሩም ሰዎች እንዳሉ ደግሞ የሚያመሰግኑሽም ሰው ስታገኝ በጣም ደስ ይልሻል። ላይክ ውጤታማ ነው ማለት ነው። ይሄን ነገር ኢንፎርም ማድረግ ጥሩ ነገር ስለሆነ ማለት ነው። ስለዚህ ከሀገር መውጣት የከበደው አሁን ብዙ ሰው ከሀገር መውጣት በጣም እንደከባድ እንደ ሩቅ አድርጎ ነው የሚታሰበው። ነውም ነው እንደዛም ነው። አንቺ ከነገርሽኝ አንጻር ደግሞ ሞር ይሄ አሁን ፌል የሚያደርግበት ብዙ አፕሩቫል የማያገኝበት ምክንያት ትክክለኛ ኢንፎርሜሽን ለመኖር ነው ማለት ነው። አዎ ትክክለኛ ኢንፎርሜሽን የለም እና እዛ ጋር የሚጠይቁትን ዶክሜንት ማሟላት አለብሽ። ኤምባሲው የራሱ ሪኳየርመንቶች አሉት እና እነዛን ነገሮች ካላሟላሽ ሪጀክሽን በጣም ሰፊ ነው እንዴ ማለት ቻንሱ በጣም ሰፊ ነው። ግን ካሟላሽ አንዷን ነገርም ሳታጓድይ ካሟላሽ ግን ባይ ስቴፕ እንትን ካረሽ ሪጀክሽኑ እንትን ነው ያነሰ ነው። እንደዚህ ሪጀክት አትደረጊም። ስለዚህ በዛ ምክንያት ነው ብዬ ነው ማስበው። በጣም ከባድ የቪዛ እንትን ያጋጠምሽ የት ነው? ማለት እንዴት አሁን ቪዛ በመጠየቅበት ሰዓት በጣም ከባድ የሆነ ህጎች ይሄ ማሟላት ያሉብሽ ነገሮች አሉ። ከነሱ አንጻር ምናምን ብቻ ቻሌንጅ ያደረገሽ ለማግኘት ቪዛውን የተቸገርሽበት ሀገር የት ነው? ስፔን ከባድ ነው። ትንሽ ከበድ ያለው እሱ ነው ማለት አሟልተናል ምናምን ግን እንትን ነው ከባድ የነበረው እሱ ነው። ሌላው ቦታ በሳምንት አንዴ በግማል በሳምንት ይሄ ሳምንት በፈጀ ፕሮሰስ ይሰጡሻል ቪዛ በሳምንት። ሙሉ መረጃሽን አሟልተሽ ሰፖርቲቭ ሌተር ካለው ከፓኬጁ ጋር አንድ ላይ ሰፖርቲቭ ሌተር አንድ ላይ ታስገቢያለሽ። ከዛ እንደዛ አድርገሽ የራስሽን ንግድ ፍቃድ ምናምን ብቻ በየሀገሩ የተለያየ ነገር ስለሚጠየቅ ነው። አሁን ላይ ዝርዝሩን ብነግርሽ የአንዱ ሀገር ለአንዱ ሀገር አይሆንም እና አብዛኛውን ጊዜ የሚጠየቁት ግን በጣም እንትኖች ናቸው። ለኢሮፕ ቪዛ አሁን ኮላተራል፣ ንግድ ፍቃድ ምናምን እንደዚህ ከባድ የሆኑ እንትኖች ዶክሜንቶች ትጠየቂያለሽ። አነስ ላሉት ሀገሮች ደግሞ አነስ ያለ ነገሮችን ትጠየቂያለሽ። ስለዚህ ለሁሉም አንድ ስላልሆነ አሁን መዘርዘር አልችልም። ግን የተጠየቅሽውን ዶክሜንት ካስገባሽ በሳምንት ውስጥ አክሰፕት ትደረጊያለሽ ወይ ደግሞ መልሱ ይነገርሻል። ሪጀክትም ከሆነ ሪጀክት ትደረጊያለሽ ማለት ነው። ስፔን ላይ ግን ካስገባን በኋላ ከ15 ቀን በላይ ቆየ። በፊት ከለመድኩት እና እንዴ ሪጀክት ልደረግ ነው እንዴ ነገር ብዬ በጣም ትንሽ አሳስቦኝ ነበረ። እንደነገርኩሽ የልጄም አለ የባለቤቴም እና የሶስት ሰው ቪዛ ነው የምንጠብቀውና የሶስት ሰው ቪዛ ስትጠብቂ ደግሞ በጣም የሚያሳስብሽ ነገር ምን እንደሆነ ታውቂያለሽ? አንዳችን ሪጀክት ብንደረግስ ብለሽ ደግሞ ታስቢያለሽ። ምክንያቱን አታውቂውም። አንድ አይነት ዶክሜንት ነው አዘ ፋሚሊ ስታስገቢ አንድ አይነት ዶክሜንት ነው የምታስገቢው፣ የተለያየ አታስገቢም። ግን ሪጀክት የሚያደርጉበትን ምክንያት አታውቂውም እና ስለዚህ በቃ ትሰጊያለሽ። 15 ቀን ሲቆይ ወይኔ ሪጀክት እንደረግ ነው በቃ እንደዚህ ማለት ትሰጊያለሽ። እና ትንሽ የስፔኑ ቻሌንጅ ሳይሆን ዝም ብሎ በቃ በጣም ቅር ይልሻል በቃ 15 ቀን ሲቆይ ማለት ነው። አሁን ግን እንደውም በጣም አሁን ከዛ የባሰ ሆኗል። እኔ አሁን ይሄንን ማካፍልሽ እኔ ትራቭል በማድረግበት ጊዜ ነው። እንግዲህ አሁን ከአመት በላይ ትራቭል አድርጌ አላቅም። ትንሹን ልጄን ከወለድኩኝ በኋላ ትራቭል አድርጌ አላቅም። ብዙ ሰዓቴን ከሱ ጋር ስለሆነ ማጠፋው ማለት ነው። ስለዚህ ብዙ ነገሮች ተቀይረው ሊሆን ይችላል። በጣም ተቀይረዋል። 15 ቀን የነበረው እንደውም ወደ 45 ቀን ሄዷል። ከ45 ቀን በኋላ አሁን ለ15 ቀን እንትን አልኩኝ አይደል? 45 ቀን ሆኗል። የኢሮፕ ቪዛ በጣም ከባድ ሆኗል። የተለያዩ ህጎች ወጥተዋል እና እነዛን ህጎች እንትን ካልሽ ነው የምታገኙ ቪዛውን ይባላል። ቪዛውን ደግሞ ለመጀመሪያ ጊዜ ያገኘ ሰውና
ማነው ቪዛውን ለመጀመሪያ ጊዜ የሚጠይቅ ሰውና ከዚህ በፊት ቪዛውን አግኝቶ ድጋሚ የሚጠይቅ ሰው ደግሞ የተለያየ ትሪትመንት ሊኖረው ይችላል። ኦኬ እነዚህ ነገሮች አሉ። ትንሽ ከበድ ብሏል ከበፊቱ ጋር አሁን ሲነጻጸር ከበድ ብሏል። ነው ከባድ ሆኗል ይመስለኛል። ያው ሙሉ በሙሉ መናገር ባይቻልም ግን የነሱ ምክንያት የሚሆነው ስደተኞች ስለበዙ ነው ይሄንን ህግ ያወጡት። አብዛኛው ሰው እንደምታውቂው ያው ከአፍሪካም ሆነ ከኢትዮጵያ እንደዚህ እዛ በህገ ወጥ መንገድ በጣም ብዙ ሰው ነው ወደዛ የሚጓዘው እንጀራ ፍለጋ ማለት ነው። ያው ስለዚህ በእንደዚህ መንገድ የሚሄዱትን ሰዎች ከት ለማድረግ ነው ለማስቆም ነው። አዎ እና ለዛ ነው ህጉ የጠበቀው የሚል ዜና ነው ለኔ የደረሰኝ። እንግዲህ ይቀላል ከዚህ በኋላ አላቅም። ይሄ ነው የገጠመኝ ቪዛ ላይ ማለት ነው። አዎ ደስ ይላል። ማኪሳውን ከዚህ በኋላ ትራቭል የማድረግ እቅዷስ እንዴት ነው? ይቀጥላል ወይስ? አዎ አንሊሚትድ ነው ማለት ነው። እውነት ነው ማለት ትራቭል እኮ እንዴት ነው ገደብ የለውም አይደል? አዎ በቃኝ አትዩ በመንት አቤል ብርሃኑን ለመተካት ነው የምንዞረው። ኦኬ ስለዚህ በጣም ብዙ ሀገሮችን የማየት እቅድ ያለሽ ማለት ነው። በጣም እቅድ አለኝ። ከዚህም በኋላ ብዙ ሀገሮችን የማየት እቅድ ይኖረኛል። ያው ከእግዚአብሔር ጋርና ከቤተሰብሽ ጋር ማኔጅ አድርገሽ ነው እንደዚህ አይነት ነገርም ትራቭል ስታደርጊ ያው ማኔጅ ማድረግ አለብሽ ቤተሰብሽን፣ እዚህ ጋር ያለሽን ኃላፊነት ብዙ ነገር ምናምን ያው ልጅ ስትጨምሪም ኃላፊነት አለ ምናምንና እሱን ማኔጅ አድርገሽ ነው ትራቭል የምታደርጊው። ግን አለኝ ሊስት አለኝ ገና ትራቭል ማድረግባቸው ብዙ አለ። እሺ ማኪ እንግዲህ ስለ ጉዞ ታሪክሽ ያልካም ካወያየሽን ካለን ሰዓት አንፃር ይበቃናል። አሁን ደግሞ በጣም ልጠይቅሽ የምፈልገው ማኪ እናት ስትሆን ምን አጣች? በእርግጠኝነት መናገር ይከብዳል እንደሱ ማለት ግን ምክንያቱም ደስታውን ነው የምታጣጥሚው እና ስትሆኚ ደስታውን ስለሆነ የምታስቢው ብዙ ችግሮችሽን ከእንትን ካልሽ ከባድ ነው። እንደነገርኩሽ እኔ ደግሞ ከስራ ጋር ስለሆነ አብሬ ያስኬድኩ ያለሁት እናትነቱን የከበደኝ ነገር የለም ያጣሁት ነገር አለን ብዬ አላስብም። ግን ማጣት ካልሽ ጊዜ ማጣት ጊዜ ለራስሽም ሰጨን ጊዜ ምንም ጊዜ የሚባል በቃ በጣም ነው የሚከብደው ማለት በቃ ወዲያው ነው እንትን አሁን ስፔሻሊ ደግሞ አሁን ትልቋ ልጅ ትምህርት ጀምራለችና በቃ አልገባሽም ወዲያው በቃ አሁን ትምህርት አሁን አልነበር እንዴት ትምህርት ያስገባዋት ምናምን ነገር ብዬ ነው በቃ አሁን ሰዓቱ ይደርስብሻል። ኦኬ መውጫ ሰዓቱ አሁን ነው የሚደርስብሽ በቃ አሁን በቃ ሁሉ ነገር አሁን ነው በቃ እና ትንሽ ጊዜ በኋላ ጊዜ አጣሁ እንጂ ሌላ ሁሉ ነገር የሚያስደስት ነው። ቅድም እንደነገርሽኝ ያው የሁለት ልጆች እናትም ሆነሽ ስራሽን መስራት ምንም እንትን አላረጋሽም እንደውም አነቃቅቶኛል ብለሽ ነው የመለስሽልኝ። ስለዚህ እናትነት ምንም አይነት እንትን አልጎዳሽ ማለት ይቻላል። ግን አሉ በጣም ብዙ እናቶች ስፔሻሊ ወጣት ሆነሽ ወጣትነትን እናትነትና ስራን አብሮ ማስኬድ በጣም ከባድ ይመስለኛል። ብዙ እናቶች የሚከብዳቸው አሉ። ስፔሻሊ ከፖስትፓርተም ዲፕሬሽን ጋር በተያያዘ ብዙ ሰዎች በፊት ላይ እንደነበሩት አይነት ጥንካሬ ሊያጡ ይችላሉ። ወይ ደግሞ ሙሉ ለሙሉ ወደ ልጃቸው ብቻ ወደ መሳብ ከራሳቸው ስራ ሊሆን ይችላል ራስን አጠባበቅ ሊሆን ይችላል ብቻ ከብዙ ነገር ወጣው ልጃቸው ብቻ ፎከስ ያደርጉ ይሆናል። ያን ነገር አንቺ እንዲታያለሽ እንዴት ነው ባላንስ ያደረግሽ ለአንቺ ይሰራልሽ እንዴት ነው? እንዳልሽው ነው አንቺ በጣም ብዙ እናቶች አሉ እኔም ዲኤም የሚያደርጉልኝ ብዙ እናቶች አሉ። እንዴት ነው እኔ እንደውም አንድ ጸጉር ቤት ሆኜ ከዛ አንድ መጣችና እናት ነች ያው እና የ5 ልጆች እናት ነኝ አለችኝ። ስትታይ በጣም ወጣት ነች ማለት ያው ጸጉር ቤት ነው የተገናኘነው ራሷንም እየተከዋከበች ነው አይደለ ብለን ነው የምናስበው። ግን አንድ ጥያቄ ብቻ ነው የምጠይቅሽ አለችኝ። እንዴት ነው የቻልሽበት አለችኝ። ማለት እንዴት ነው የምታስኬጁ አለችኝ። ስራውን እናትነቱን ምናምን እንዴት ነው የምታስኬጁ? እኔ እንዳንቺ እንደዚህ መስራት እንትን ማለት ፈልጋለሁ ምናምን አለችኝ። ከዛ እኔ ራሱ ሰዎችን ኢንስፓየር ያደርጋል ብዬ አላስብም ነበር ይሄ ነገርና ምክንያቱም እኔ እንጃ ለራሴ ደካማ ጎን አለኝ እዚህ ላይ የሆነ ጎድ ያለው ምናምን ብዬ ነው ማስበው የነበረውና ለካ ሰው የሚያይበት አንግል ደግሞ አለ የራሱ ማለት ነው። ከዛ በጣም ግራ ገባኝ ምን ልበላት እኔ እንጃ እኔ ትምህርት መስጠት እችላለሁ እንዴ ለእናትነት እንደውም አንቺ ነሽ 5 ልጅ ወልደሽ እንደውም አንቺ ነሽ ለኔ ትምህርት መስጠት ያለብሽ ብዬ ያልኳትኝ። ግን ኖ አለችኝ ከስራሽ ከሁሉ ነገር አንፃር ማኔጅ የምታደርጊውን ነገር አይቼ በጣም አድንቄሽ ነው አለችኝ። እና እውነት ለመናገር
ማኔጅ አድርገዋለሁ ሁሉንም ነገር። ግን ደግሞ አሁን እናቶች እንዳልሽ ብዙ የኢትዮጵያ እናቶች ማለት ይቻላል እንደዚህ ዲፕሬሽን ውስጥ ነው የሚገቡት ከወለዱ በኋላ ማለት ነው። እኔም እርግጠኛ ሆኜ የምነግርሽ ስራውን ትቼ ቁጭ ብል ቤትና ዝም ብዬ ልጅ ብቻ ማሳደግ ቢሆን ኖሮ ከባድ ነበር። በእርግጠኝነት እገባለሁ እዚህ ነገር ውስጥ ብዬ ነው ማስበው። ድብርቱ ውስጥ ምናምን እንደዚህ ነገር ውስጥ በእርግጠኝነት እገባለሁ ብዬ ነው ማስበው። እኔን ግን ያረዳኝ ያው ስራው ስለሆነ ስራው ላይ ፎከስ ስለማደርግ ለሌሎች እናቶችም ያው ምንነው ነገር ኦንላይን ቢዝነሶች አሁን ላይ ሰፊ ናቸው። ቤት ሆነሽ የምትሰሪያቸው ስራዎች በጣም ሰፊ ናቸው። ስለዚህ እሱን ኤክስፕሎር አድርጎ ማለት አሁን ለማኪ የሆነ ስራ ለሌላ ሰው ይሆናል ማለት አይደለም። ለማሂ የሆነ ስራ ለሌላ ሰው ይሆናል ማለት አይደለም። ገብቶሻል አይደል? ላንቺ የተሰጠሽ ስራ አለ። እኔ አሁን ይሄ መሸጥ እንትን ማለት ምናምን በቃ የኔ የተሰጠኝ ነገር ነው። ስለዚህ እኔ ቲክቶኩን ባይኖር እንደነገርኩሽ ሸጥ ነበር። ቲክቶኩ ሳይኖር በፊትም ሸጥ ነበር፣ ቴሌግራም ላይ ሸጥ ነበርና እንደዚህ የተሰጠሽን ነገር ፈልገሽ ኦንላይን ቤት ውስጥ ሆነሽ የምትሰሪያቸውን ስራዎች መፈለግ በቃ ማለት የሆነ አይምሮ ቢዚ መሆን አለበት። ከልጅ በተጨማሪ አይምሮሽ በሆነ በምትደሰችበት ነገር ገቢው እኮ ትንሽ ሊሆን ይችላል፣ የምታገኘው ትርፍ እኮ ትንሽ ሊሆን ይችላል። ግን አይምሮሽ አንቺን ግን ቢዚ ያደርግሻል። አሴም ታይም ከሰዎች ጋር እንድትገናኝ ያደርግሻል። አሴም ታይም ከቤት ለብሰሽ እንድትወጪ ያደርግሻል። ይሄ ራሱ ማተር አለው። ማተር ያደርጋል አይደል? ምክንያቱም ከቤት ተነስተሽ ካልጋሽ ተነስተሽ ፊትሽን ታጥበሽ ብቻ ተመልሰሽ ወደ አልጋሽ የምትመለሺ ከሆነ ምንም አይደል ላይፍ ለውጥ የለውኝማ። ሰርክሉ እዛው ነው የሚሆነው። ፊትሽን ታጥበሽ ግን ምንም ሳታረጊ በቃ ኖርማል ልብስ ለብሰሽ ምናምን ከቢጃማሽ ወተሽ ኖርማል ልብስ ለብሰሽ ግን ወተሽ ሱቅ እንኳን ወተሽ ስትመለሺ ያለው ስሜት እናቶች ያውቁታል። አሁን እዚህ ስሜት ላይ ያሉ እናቶች ያውቁታል። ስለዚህ እኔ ለነሱ የምመክረው ነገር ይሄንን ነው። ጀስት ስራም ባይሆን ራሱ ራሳቸውን ማነቃቃት አለባቸው። ላይክ ቤት መቀመጥና ልብስ አለመቀየርና ሻሻ ስሮ መቀመጥ ምናምን እንደዚህ ነገሮች ላይክ እናትነትን ሊገልጹ አይችሉም። ብዙ ሰዎች አሁን እናትነትን የሚገልጹት በዛ እናትነትን ይሄን ሊገልጽ አይችልም። ምክንያቱም ልጆችሽም እኮ ወደፊት እንድታምሪላቸው ቆንጆ እንድትሆንላቸው ብቻ ይሆናል አይደለ? ፈካ ብለሽ ነው ማየት ነው ከሆነ ይሄ አይ ነው። አዎ ጥሩ ራሷን ስጠብቅለት ነው ጥሩ። አዎ እኔ ብዙ ልጆች አውቃለሁ የሲስተር ልጅ ጨምሮ የኔ ልጅ ሻሽ ስናድርግ አይወዱም። ከላያችን ላይ ነው እንደዚህ ብድግ የሚያደርጉት። ገና ህፃን ነው ማለት ነው። አዎ በጣም ያያሉ ያስተውላሉና አንቺ አይመስልሽም? ግን ልጆች ስለሚያስተውሉ ያንቺን ደህንነት ነው የሚፈልጉት። መኳኳል ምናምን እኮ ላይኖርብሽ ይችላል። ግን ራስሽን ጠብቀሽ ግን በቃ ፈካ ያለ ፊት ስታሳያቸው ምን ስትያቸው ከትምህርት ሲመጡ ስትቀበያቸው ምናምን እነዚህ ነገሮች ሲያዩ በቃ ደስ ይላቸዋል። ስለዚህ ለልጆችሽ ከሆነ መኖር ያለብሽ ሻሽ ማሰሩ አይደለም ወይም ደግሞ በቢጃማ መዋሉ እንትን ማለቱ ሺቲ ያርጎ መዋሉ እሱ ላይሆን ይችላል። ካየሽ እንደው ማለት ነው ብዙ ልጆች ወይ ወላጆች ሲያወሩ ከሰማሽ ትምህርት ቤት ላይ ስፔሻሊ በሚሆኑበት ሰዓት ወላጆቻቸው ራሳቸውን ጠብቀው ካልሄዱ እንዳመጪ ምናምን እስከ ማለት ኢግኖር እና በጣም ብዙ ልጆች ስፔሻሊ ትምህርት ከጀመሩ በኋላ በደንብ የእናታቸውን ሉክ ቼክ ማድረግ ይጀምራሉ። በደንብ እንትን ያደርጋሉና እስከ ማፈር ድረስ በቃ ማለት እንዳመጪ እናቴ ምናምን እንደውም አሁን ያው ልጆች ይናገራሉ። በፊትም በእኛ ጊዜ ነበር ነገር ሰዎች አሁን ወላጆች ትምህርት ቤት ላይ ዘንጦ ሲመጣና እንትን ብሎ ሲመጣ ይሄ የሚሰማሽ ስሜት ይለያያል። ሶ አሁን ይናገራሉ እንደዚህ ሆነሽ እንዳመጪ ማሚ ምናምን ነገር እንትንሽ ነው ልቂ እንትንሽ ተሰሪ ሜካፕ አትቀቢ ምናምን የሚደርሱ ልጆች አሉና ለልጆች ራስሽን መጠበቅ ነው እንደውም በደንብ እንትን የሚያደርገው እንጂ ይሄ ራስሽን መጣልሽ መዝረግረግሽ ምናምን ነገር ለእነሱ ምንም ይጎዳቸዋል እንደውም ሳይኮ እንጂ ነገር የለም በጣም። ስለዚህ ሴም ታይም አንቺም ልጅሽም ነው የምትጎዱት ማለት ነው። ልጅሽ ሳይኮሎጂካሊ ያለውን ነገር አመለካከቱን እየቀየርሽበት ነው። አንቺ ደግሞ ያለሽ እንትን እየወረደ ነው የሚሄደው ማለት ነው አይደለ? ስለዚህ እናቶች እንደዚህ ቢያደርጉ ጥሩ ነው ብዬ አስባለሁ። እኔ እንደነገርኩሽ የመጀመሪያውን በ4 ወሬ ነው የወጣሁት። አሁን ሁለተኛውን ደግሞ አራስ ሆኜ ነው ስራ የጀመርኩት እና ለእኔ ስራው ከምንም በላይ ነው። በቃ ሌላ ነገር ግን ስራው ባይኖርም እኔ ቤት ቁጭ ማለት የምወድ ሰው ስላልሆንኩኝ ራሴን ወጥቼ የሆነ ነገር ማድረግ ምናምን ወይ ከልጆቹ ጋር የሆነ ብቻ ቤት መቀመጥ የምወድ ሰው ስላልሆንኩኝ እንደዛ ማድረግ ይመስለኛል። ከዛ በተጨማሪ ደግሞ
እናት ስትሆኚ ያው የሰውነት ለውጦች አሉ። እኔ ላይም አይተሽው ከሆነ በጣም ወፍሬ ነበረ። ወደሱ ጥያቄ ልመጣልሽ ነበር እኔ አይደለ ሀሳቤ። እሺ ቆንጆም በጣም ልጠይቅሽ የምፈልገው እሱን ነበረ። ምክንያቱም በጣም ብዙ እናቶች ራሳቸውን የሚያጡት በቃ ላይፍ የሚቀየርባቸው እናት ከሆኑ በኋላ ከሰውነታቸው ጋር በተያያዘ በሚመጣ ለውጥ ምክንያት ነው። አሁን በጣም ብዙ እናቶች በፊት ከነበሩበት በጣም ብዙ ኪሎ አስደንጋጭ ኪሎ የሚጨምሩ አሉ። ለዛን በቃ በማህበረሰቡም ይሄ ዙሪያቸው ባለ ሰውም ምናምን በሚመጣባቸው ራስሽን በመስተው ስታዩ ይሄ በፊት ላይ የነበረሽን ማንነትና አሁን ስታዩ በቃ በጣም የበታችነት ስሜት ይሰማሻል። ይሄ ከነበርሽበት ትወጫለሽ ምናምን ነገርና በጣም ብዙ እናቶች እዚህ ላይ ስትራግል ያደርጋሉ። እና በጣም በቃ ኪሎን ደግሞ ማስተካከል ከአራስ ቤት አለ ይሄ ስትወልጂ ትወፍሪያለሽ፣ ከዛ አራስ ቤት አለ ምናምን ይሄ ለማስተካከል ብቻ በጣም ስትራግል ያደርጋሉ። እና አንቺም እንደዚህ ነገር አጋጥሞሽ ነበር በምትወልጂ ሰዓት? ያው እንደማንኛውም ሰው በጣም ብዙ ኪሎ ጨምረሽ ነበረ። ግን ቲክቶክሽ ላይ ሰርተሽ ያየሁት በጣም ያስገረመኝ በአንድ ወር ውስጥ ወደ 10 ኪሎ ነው። ወደ 10 ኪሎ በአንድ ወር ውስጥ በጣም ሄልዚ በሆነ ወይ ነው ሄልዚ በሆነ ወይ ማስተካከል ችለሻልና እንዴት ነው ፖሲብል ነው ወይ? እና ደግሞ እንዳልኩትም ሄልዚ ነው ወይ? እንዴት ነበረ? አዎ የሚገርምሽ ነገር እሱን ነገር የሰራሁት አስቤበት አይደለም፣ ግን ራሴ ላይ ለውጥ ስላየሁበት በጣም አስገርሞኝ ነው። የሚገርም ለውጥ ነው ያየሁትኝና በጣም አስገረመኝ። በቃ ለምን ይሄን ደግሞ ሼር ለምን አላደርገውም ለሰው በቃ ብዬ ነው ሼር ያደረኩት። እና ያው ቅድም እንዳልሽው ይሄ አንዱ የሰውነት መለወጥ የሰውነት ክብደት መጨመር ለእናት ዲፕሬሽን በቃ ዋነኛው ማለት ይቻላል ነው። ልብስ በጣም ነው የሚያስጠላሽ ምናምን። እኔ በቃ እንደዚህ ገጥሞኛል። መጀመሪያውም ልጄ እንደዚሁ ግን ሊሚትድ አልሆንኩኝም። እኔ ስታረስም በደንብ ነው የታረስኩት። ስበላም ስጠጣም ምናምን ለልጅ የሚባለውን ነገር እንዳለ አድርጌ ነው ራሴን ምንም የቆጠብኩት ነገር የለም። ግን ልጆች ምግብ መብላት ሲጀምሩ ነው ዳይት የሚጀመረው። አንቺ በማታስፈልጊያቸው ሰዓት ተጨማሪ ምግብ ከጀመሩ ከዛ በኋላ አንቺ እነሱን መጉዳት አትጀምሪም ማለት ነው። ምክንያቱም ጡትሽ እንዳያንስ የጡት ወተትሽ እንዳያንስ እነዚህ ነገሮች ዳይት ስታደርጊ ስለሚመጡ አንድ ላይ። ልጅሽ ግን ተጨማሪ ምግብ ከጡት ሌላ ከወተት ሌላ ተጨማሪ ምግብ ከጀመረ በኋላ ዳይት ማድረጉ ለእናቶች ጠቃሚ ነው። ስለዚህ እንደማንኛውም እንዳልሹ እንደማንኛውም እናት እንደዚህ ቻሌንጅ ገጥሞኝ ነበረ እና በጣም ያስጠላል። ሰውነት መጨመር በጣም ነው የሚያስጠላው። ማለት ውፍረት አይደለም፣ ይሄ ጤነኛ ውፍረት አይደለም የሚመጣው። የምትበያቸው ነገሮች ስቦቹ፣ የሆርሞን መቀያየር እነዚህ ነገሮች እንዳለ ተጠራቅመው ነው የሚመጡትና ከወሊድ በኋላ ያለው ውፍረት ጤናማ ውፍረት ነው ብዬ አላስብም እና ደሞም አይደለም። ስለዚህ መቀነስ አለብሽ ያንን ነገር። ያው እንግዲህ ስትቀንሺ በራስሽ መወሰን ይኖርብሻል። እኔ ወስኜ ነው በጣም ኮሚትድ ሆነሽ ወስነሽ ካልሆነ በስተቀር መቀነስ ከባድ ነው እና ብዙ ፈተናዎች ራሱ ይገጥሙሻል። ላይክ እንዴ እንደዚህ ነው እንዴ ላይክ ዳይት ማድረግ እንደዚህ ነው እንዴ እስክትይ ድረስ በጣም ብዙ ፈተናዎች ነው የሚገጥሙሽ። ከቤተሰብ ትርቂያለሽ ስልሽ የአመጋገብ ስርዓታችን የሁላችንም ተመሳሳይ ነው አይደለ? ሩቲናችን ቁርስ እንበላለን፣ ምሳ እንበላለን፣ በመሀል እንትን አለ ትኩስ ነገሮች አሉ። ሰው ጋር ስትሄጂ ቡና ጠጨሽ፣ ሻይ ጠጨሽ፣ እነዚህ ነገሮች እንዳለ ነው ከት የምታደርጊው። ገብቶሻል አይደለ? አዎ። እና ስትበይም ደግሞ መራጭ ነሽ፣ ትመርጫለሽ ምናምን። እኔ ቤት ውስጥ አሁን ተቸግሬ ነበር፣ አንድ ወር ሙሉ ተቸግሬ ነበረ። እንዳይት በመታረቂበት? አዎ ብቻዬን ነው የምበላው። ላይክ 2 ቁርጤን እበላ የነበረው ሙሉ በሙሉ ይሄ በመጾም አላምንም እኔ። ጾሜ ወይም ደግሞ በቀን አንዴ በልቼ አይደለም የከሳሁት። ካሮት ጁስን ጠጣለሁ። እዛ ቲክቶክ ላይ እንዳየሹ ካሮት፣ ዝንጅብል እና ሌመን አድርጌ እሱን አንድ ላይ በመፍጨት ፈረንጆች ላይ ነበር ይሄን ነገር ያየሁትኝና ከዛ እሱን ተግባራዊ ያደረኩኝ ራሴ ላይ። ምንም ሳየው ምንም አይነት ጉዳት የለውም። በተፈጥሯዊ መንገድ ነው የምትውጩ። ምንም አይነት መድኃኒት አይደለም። ናቹራል በሆኑ ነገር። አዎ ጨጓራም ካለብሽ ደግሞ ሎሚውን ትቀንሻለሽ። ብቻ መጠኖቹን ትቀንሻለሽ። የዝንጅብልና የሎሚውን መጠን ትቀንሻለሽ። ከዛ እንደሱ አደረኩኝና እኔ ጨጓሪ ኖርማሊ ሰላም ነውና ከዛ ጀመርኩኝ። አንድ ወር በተከታታይ ሻት ጀመርኩኝ ማለት ነው። እና ጧት ነው በባዶ ሆዴ ነው ሻት ማደርገው። እሺ። ከዛ አንድ ወር ሳይሞላኝ በቃ ለውጤን ማየት ጀመርኩትኝ።
አንድ ወር ሳይሞላኝ ዳይትስ ምን ያህል ስትሮንግ ነበረ? በደንብ እንታርገርሽ ወይስ በቃ በቂ እየበላ? እንደነገርኩሽ በቀን አንዴ ብሉ ከሚሉት አይደለሁኝም እኔ። እንደዛ አይነት ዳይቶች አሉ፣ ግን በቀን አንዴ አልነበረም እኔ የምበላው። ጠዋት ምን አደርጋለሁ መሰለሽ? የካሮት ጁስን ከወሰድኩኝ በኋላ ተልባ ጁስ ጠጣለሁ። ተልባው የተፈጨ ተልባ ሆኖ ሙቋ ውስጥ ይከተትና እንደ ሻይ እሱን ጠጣለሁ። ለምንድን ነው እሱ የሚጠቅምሽ? ተልባው አንደኛ ጨጓራሽን ያክምሻል፣ ማለት ጨጓራ ካለብሽ ጨጓራሽን ትሪት ያደርግልሻል። ከዛ ውጪ ግን ተልባ አፒታይትሽን የመዝጋት እንትን አለው። ኦኬ እንት እንዳታረጊ። አፒታይትሽን በደንብ አድርጎ ነው የሚዘጋው። ስለዚህ ለረጅም ሰዓት አይርብሽም። ከዛ እሱን አሳልፋለሁ፣ ቁርስ ላይ እሱን አሳልፋለሁ። ምሳ ላይ ደግሞ አንድ ቁርጥ እንጀራ በምስር በምናምን እንደዚህ ፋት ባልሆኑ ነገሮች፣ ፓስታ፣ መኮሮኒ ምናምን እነዚህ የሚያወፍሩ ነገሮች እነሱን ትቻለሁ። ግን አንድ ቁርጥ እንጀራ እበላ ነበር። አንድ ቁርጥ እንጀራ በፈለኩት ነገር እበላለሁ። ኧረ እንደውም በርገር ራሱ በልቻለሁ። ስለዚህ ምግብ ምንም አልመረጥም። እውነት በርገር የበላው በቃ በጣም አምሮኝ በቃ በርገር የበላውበት ጊዜም አለ። 2 ቀን ምናምን እንደዚህ ከወር በርገር በልቻለሁ። ግን በርገር የበላው ቀን ግን ምንም ነገር አልበላውም። የዛ ቀን ማታም አልበላሁኝም። በቃ ውሃ ስጠጣ ነው በቃ የቆየሁት። ውሃ በደንብ ነበር የምጠጣው። ውሃ ምን ያህል ሊትር ቢያንስ? በቀን 2 ሊትር እጠጣ ነበር። በቃ ሚኒመም 2 ሊትር እጠጣ ነበር። እሱ በደንብ ነው ያገዘኝ። ስለዚህ እነዚህ ነገሮች እያደረኩኝ ኮሚትድ መሆን አለብሽ። አልገባሽም እንዴት እንደሚፈታተን? ከባድ ነው በጣም። እኔ ደግሞ በጣም ጣፋጭ ነገር ወዳለው ምናምንና በቃ እኔ ዳይት ሳረግ ነው እንደዚህ ሁላ ነገር የበዛው ምናምን ላለው በየሄድሽበት የሚታይሽ በየሄድኩበት ቤቴ ውስጥ ራሱ ብታይ በቃ ወይ እንግዳ ይዞ ይመጣል ምናምን ወይ ኬክ ይመጣል ወይ ዶናት ወይኔ ይላለሁ። ወይኔ ደግሞ ስለምትወጂ በጣም ከባድ ነው። እና እንደዚህ በጣም ብዙ የሚፈታተንሽ ነገር አለ። ላይክ በጣም እርቦሽ ሳይሆን የሆነ የምትወጁ ነገር ስታይ አያስችልሽም አይደል? ላይክ አንድ ቀን ከፎረሽ ግን በቃ ፎረሽ አትመለሽም። ወዛው ነው ከባድ ነው። እና በቃ ኮሚትድ ሆነሽ ከዛ በኋላ ከቀጠልሽበት ግን ውጤቱን ወዲያው ነው የምታየው። እኔ ወር ሳይሞላኝ ነው ውጤቱን ያየሁት፣ ግን ወሩን ግን መሙላት አለብኝ ብዬ ኪሎ የተመዘንኩት ከወር በኋላ ነው። ኦኬ ከዛ ከወር በኋላ 10 ኪሎ ቀንሻለሁ። 10 ኪሎ ባንድ ወር? እና በጣም ብዙ ነው። አይ ካንት በቃ እንዴ እኔ ማመን አቃተኝ ለራሴ። እንዴት ነው እንደዚህ የቀነስኩት በቃ ምናምን ብዬ በጣም ደነገጥኩኝ። ራሱ በጠጣሁት ነገርና ማለት ዳይት ማድረጌን ረሳሁት። በቃ የሆነ እንጂ ያንል ራሱ አልጠበቅኩም። ታውቂያለሽ 10 ኪሎ አልጠበቅኩኝም። እና ያው ብቀንስም 2-3 ኪሎ እንደዚህ ነበር የጠበቅኩት። ከዛ በቃ 10 ኪሎ ስቀንስ በጣም ደነገጥኩኝ። በቃ ይሄን ነገር ሼር ማድረግ አለብኝ አልኩኝና ከዛ ለሰዎች ሼር አደረኩኝ። እንዳየሹ እንግዲህ በጣም ብዙ እይታና አግኝቶ ነበር። ከ1 ሚሊዮን በላይ እይታ አግኝቶ ነበር። ከዛ ያው ሰው እንደውም እዛ ጋር አትመሲ ምናምን ይለኛል። አንዳንዴ ቲክቶክ ካሜራችን እንትን ይላል መሰለኝ። ይሄው አንቺም ስታገኝ አይደል በአካል በሞር በጣም ቀጭነሽ ቪዲዮ ላይ ብዙ ማታስታውቂም ያልኩሽ ነበር። እኔማ እንደውም አሁን ከ10 ኪሎ በላይ ሆኗል የቀነስሽበት። እንትኑን አልቀጠልኩኝም፣ ግን ከአንድ ወር በኋላ አቆሚያለሁኝ። ማለት ዳይቱን አቆሚያለሁ፣ ሻቱን ግን አንዳንዴ እወስዳለሁ። በቋሚነት ግን ያለውን አቆሚያለሁ። አበላሌን ግን ኖርማሊ አስተካከልኩት። ያው የበፊት የአራስ ምግብ ምናምን የለም። ስትበይም ፖርሽኑን ትንሽ ማድረግ ነው። እኛ ብዙ ነው የምንበላው ማለት የሆነ ጥግብ እስክንል ምናምን በቃ ይሆናላ እስኪያቀትሽ ምናምን ነው የምትበይው። ግን እንደዛ አይነት አበላል አይደለም። በቃ አሁን በለው ቀን ነው ማለት ጤነኛ አበላል ነው። ምንም ብሰጭኝ ይበላለሁ። ግን ፖርሽንሽ ላይ ነው ፖርሽኔን እሱን አስተካክላለሁ። በጣም ሌት ናይት የሚበሉ ነገሮችን አቆሚያለሁ። በጣም ከመሸ በኋላ መብላት አቆሚያለሁ። ምክንያቱም በልተሽ ስትተኝ ያው ነው። ስለዚህ እነሱ ነገሮች አቆምኩኝ። አሁን ከዛ በላይ ቪዲዮ ላይ ካለው በላይ ነው አሁን የከሳውትኝ ማለት ነው። በጣም ቀንሻለሁ። እና አሁን ላይ ያለው ሰውነቴን በጣም ነው የምወደው። በቃ ነፃ ትሆኛለሽ። የምትፈልጊውን ትለብሻለሽ፣ የምትፈልጊውን ነገር ታረጊያለሽ። ለስራ ለመንቀሳቀስም አይከብድሽም። ብቻ በቃ ያለውን ነገር ታውቂዋለሽ። እንደዛ ነው። ቪዲዮሽን አይቶት ያንቺን ተግባራዊ አድርጎ አስተያየት የሰጠሽ ሰው አለ ወይ? ደግሞ በአቅራቢያሽ ያሉ ጓደኞችሽ ምናምን ይሄን ዳይት ሞክረው ይሄን ሻቱን ሞክረው ሰርቶላቸዋል? በጣም እኔ እንደውም በቃ አንዳንዴ ያው ኔጌቲቭ ኮሜንት ሶሻል ሚዲያ ላይ ኔጌቲቭ ኮሜንት ታያለሽ ምናምን፣ ግን ደግሞ ገብተሽ ስታይ ሲሪየስሊ በቃ ይሄን ነገር ሞክሬው ከሰራልኝ ባለውለታዬ ነሽ ምናምን ይሉሻል። አንዷ ደግሞ እንደዚህ ገብታ ከዛ
ተጠቅሜዋለሁ ሰርቶልኛል በጣም አመሰግናለሁ ምናምን ነገር አለች ሞክራው አዎ እንደነገርኩሽ በጣም ኮሚትድ መሆን አለብሽ ስትጠቀሚ አንዱንም ነገር ማጉደል የለብሽም በየቀኑ ነው የምትጠቀሚው ያንን ነገር በየቀኑ ያንን ነገር መስራት አለብሽ ማለት ፍሬሹን እየሰራሽ ነው ለራስሽ ተሰርቶ መቀመጥ አይሆንም ተሰርቶ ከ3 ከ4 ቀን በኋላ እየኮመጠጠ ይሄዳል ስለዚህ ፍሬሽ ነው እየሰራሽ መሄድ ያለብሽ ስለዚህ እነሱ ነገሮች ኮሚትድ መሆን አለብሽ ስለዚህ እነዚህ ነገሮች አድርገው ያመሰገኑኝ ሰዎች አሉ እነሱን ማመሰግናለሁ በጣም እኔ ኮሜንት ላይም በጣም ብዙ ሰው ነው ሐሳብ የሰጠው ከኔ በፊትም የተጠቀመው ሰው ሰርቶልኛል ብሎ ኮሜንት ሐሳብ የሰጠኝ ሰው አለ እና ያ ይሰራል ደስ ይላል በጣም እኮ አሉ የዳይት ፕላኖች እንደዚህ አይነት ብዙ ቦታ ሞክረው ለነሱ ይሰራላቸው አለ የተለያዩ አይነት እንትኖች ግን ብዙ ጊዜ ወይ በትክክል አልሞክረው ማለት አሁን የተለያዩ የሚጠጡ ነገሮች አሉ እንደዚህ ከተፈጥሮአዊ ጋር የተገናኙ ነገሮች ምናምን ብቻ የተለያዩ ግሪን ቲ ስሊም ቲ ግን ይሄ ያንዳንዱ እንትኖቹን ተከትለሽ ከዛ ኮሚትድ ሆነሽ በማድረግሽ ነው አንቺ ይሰራልሽ ማለት ነው በትክክል ያው እንደነገርኩሽ አሁን ኮሚትድ መሆኔ ይጠቅሞኛል ምናልባት እንደዛ ባልሆንና ዝም ብዬ አንድ ቀን እየዘለልኩ አንድ ቀን የሆነ ብቻ የሚያምርሽን ነገር እየበላሽ ብቻ እንደዚህ ቢሆን ምናልባት ላልቀንስ እችል ነበር ግን ኮሚትድ መሆኔ ስለጠቀመኝ ነው ለዛ ነው የከሳሁት ብዬ እያሰብኩ ነው አሁን ላይ ማለት ነው ደግሞ ያለምንም ኤክሰርሳይዝ ከተባለ ምናልባት ወክ አረጋለሁ ከልጄ ጋር ወተን ወክ እናረጋለን ያው ረጅም ባይባልም እንደዚህ ብቻ ወተሽ ሰፈርሽ አካባቢሽ ላይ ምናምን ተንቀሳቅሰሽ ምናምን ተመጫልሻ እንደሱ አይነት ነገሮችን አረጋለሁ እንቅስቃሴ ከተባለ እሱን ነው ማደርገው ወክ ማረጉን ማለት ነው ከዛ ውጪ ግን በጣም ውሃ ጠጣለሁ በጣም ነው ውሃ መጣጣ የነበረው ውሃውም ጥቅም አለው እና የብዙ ሰው ጥያቄ ግን የነበረው ምንድነው የጡት ወተትሽን አይቀንስብሽም ወይ ነበር የብዙ ሰው ጥያቄ ማለት ነው እኔ አልቀነሰብኝም ያው ስቲል አሁን እንደነገርኩሽ ራሱ ልጄ ጡት እየጠባ ነው አሁንም እና አይቀንስም አሁን ያው ውሃ ተጫለሽ እንደነገርኩሽ ተጨማሪ ምግብ ከጀመሩ በኋላ ነው ልጆች ዳይት አንቺ መጀመሪያ ያለብሽ ምክንያቱም ጡትሽ እንኳን ያነሰ ቀን እንኳን ተጨማሪ ምግብ ስላለው ይሄ ልጅ አይጎዳም ማለት ነው ከዛም ደግሞ ጡትሽ ደግሞ የጡት ወተትሽ ደግሞ የሚያንስብሽ ከሆነ ደግሞ ተጨማሪ ወተቶችም አሉ ስለዚህ እነሱን መጠቀም ስለሚቻል አብዛኛው ሰው ሳይሆን ሁሉም ሰው እንደዚህ ቢያደርግ ጥሩ ነው ብዬ ማስበው ምክንያቱም አሁን 2 ወሬ ነው 4 ወሬ ነው ለጠቃማ ወይ ምናምን የሚለሽ ሰው አለ እንደሱ አልመክርም እኔ ምክንያቱም ልጅሽን መጎዳት የለበትም አትሊስት 6 ወር በቂ ነው ተጨማሪ ምግብ በሚጀምሩ ማለት ነው 6 ወር ጡትሽን ብቻ ስለሆነ ያ ልጅ የሚወስደው ባይጓደልበት ጥሩ ነው ብዬ ነው ማስበው ከ6 ወር በኋላ ግን ስለራስሽ ታስቢያለሽ ዳይትን ብታረጊ ቢቀንስበትም ተጨማሪ ነገሮች ስላሉ ስለማይጎዳው ማለት ነው እና ደግሞ ሌላ ፈተና የሚገጥመው ሰው ማለት ነው እንግዲህ ያው ትምህርት ይወስዱበታል ብለን እያሰብን ስለሆነ ሌላ ፈተና የሚገጥመው ከምግብ ውጪ ሰዎች በጣም ነው ቻሌንጅ የሚያደርጉሽ እንዴት በተለይ ቤተሰብ በጣም ነው ቻሌንጅ የሚያደርግሽ በቃ ከእንትንሽ ከአላማሽ እንትልሽ ይችላሉ በቃ ዛሬ ምንም አይሆንም ምናምን ፖዚቲቭሊ ነው እኮ ግን የቅርብሽ ሰው ሊሆን ይችላል አብሶ እናቶች አዎ ቴንክ ዩ አብሶ እናቶች ባሎች ምክንያቱም የምትጎጂ ነው የሚመስላቸው ስለዚህ በቃ ዛሬም ቢና ከዛ ከነገ ትጀምሪያለሽ በቃ ከራስሽ ጋር ራሱ ትግል እኮ ነው ሁሉም ሰው በየራሱ አሁን እኔም የሆነ ወቅት ነበር ኪሎዬን ማስተካከል የምፈልግበትና እንደዚህ ዳይት ልጀምር ምናምን አስብና ከዛ በቃ ዛሬ ልብላና ነገ ጀምራለሁ አቺ ነገ ትምሌ ሊሆን ይችላል ራስሽ ማለት ነው ደግሞ በራስሽ በቃ ነገ ጀምራለሁ ይሄ ነገ በጣም እንትን ያደርጋል ሰውና ስለዚህ ቻሌንጅ የሚያደርጋቸው ምግብ ብቻ ሳይሆን የሚወዱት ምግብ ብቻ ሳይሆን ሰዎችም ቻሌንጅ ያደርጓቸው በአካባቢያቸው በዙሪያቸው ያሉ ሰዎች በጣም ነው ቻሌንጅ የሚያደርጓቸው እና ነገ ጀምራለሁ ታይ በሁሉም ቢዝነስ ነው እኮ ሁሉም ነገር ላይ እውነት በሁሉም ነገር ላይ ነው ስለዚህ እነዚህ ነገሮችን ማሰብ አለባቸው ዳይት ከመጀመራቸው ማለት ነው ስለዚህ ሌላው ቻሌንጅ ሰው ነው እውነትሽ ነው ራስሽ የሆነ የራስሽ አቋም ከሌለሽ
ከባድ ነው። እኛ ደግሞ ካልቸራችን ምንም በቃ ሰው ሲበላልሽ ምናምንና ደስ ነው የሚለው። ወይ የምር ግን የሚከፋው ሰው አለ ታውቂያለሽ? አልበላም ስትይ በጣም የምር የሚከፋው ሰው አለ። ምግቡ አልተመቸሽም እንትን አላልሽም ምናምን እና ለዛ ነው ቻሌንጅ ይገጥምሻል ያልኩሽ። በጣም ዳይቱን ስትጀምሪ በጣም ነው ቻሌንጅ የሚገጥምሽና ከሰዎች ጋር ትርቂያለሽ። እንደ ልብሽ ከጓደኞችሽ ጋር ተገናኝተሽ የፈለግሽውን አዘሽ አትበይም ምናምን። እነሱ በርገር ከበሉ አንቺ ምን ሳላድ ልትበይ ትችያለሽ ምናምን እና በጣም ቻሌንጅ ይገጥምሻል። እነዚህ ነገሮችን አልፈሽ ግን ሰውነትሽ ከተስተካከለ በኋላ የምትፈልጊውን ነገር ማድረግ ትችያለሽ እየጠበቅሽ ሰውነትሽን ማለት ነው። አንዴ ከተስተካከለ በኋላ የሚገርመው ይጠፋል። ከወሊድ በኋላ ያለ እንትን ውፍረት ይጠፋል። ይስተካከላል። እንደውም ትንሽ ያው በሲኤስ የወለዱ ሰዎች በሲኤስ ስለወለድኩኝ ትንሽ ሆድሽ አካባቢ የሚቀረው እንደ ቦርጭ ሳይሆን የሆነች ቁጥር የምትል ነገር አለ። እሷ ፓርት ነች እንጂ የምትቀረው ሰውነት በደንብ ይከሳል። እና ያው ሰዎች ይሄንን ቢያደርጉ እንግዲህ እንደኔ ተጠቃሚ ይሆናሉ ብዬ አስባለሁ። አይ በእርግጠኛነት አሁን ቪዲዮ የሚያዩ ብዙ እናቶችን ባይሆኑ ብቻ ሰውነታቸው ማስተካከል የሚፈልጉ ሰዎች እንደሚሞክሩት አልጠራጠርም። ይሞክሩት። እሺ ሌላ ደግሞ ማኪ በጣም ምክር እንድትሰጪ አሁን ብጠይቅሽ፣ ለምሳሌ አዲስ እናት ሆና ለእናትነቱም አዲስ ነች። ከዛ ከስራም ኬት መጀመር እንዳለባት ማታውቅ ለልጇ ጊዜ መስጠት ሊሆን ይችላል። ስራዋ እንዴት ማስኬድ እንዳለባት ብቻ ግራ የምትገቢበት ጊዜ አለ አይደለ? ስፔሻሊ በደንብ ኤክስፒሪንሱ ሳይኖርሽ ብቻ የተለያዩ መረጃዎችም ሳይኖርሽ አዲስ እናት ስትሆኚ ከባድ ነው። አዲስ እናትነት ከባድ ነው እና ብዙ ሴቶች ልክ እናት ሲሆኑ በቃ ቤት ቀረው ማለት ነው ምናምን የሚል እሳቤ ውስጥ ይገባሉ። ከዛም በኋላ ራሳቸው እንዴት እንትን ማድረግ ይሄ ከልጅ ጊዜ ቀንሰው ለራሳቸው እንዴት መስጠት እንደሚችሉ ግራ ይገባቸዋል። እና ለእንደዚህ አይነት እናት ምክር ስጪ ብትባይ ምንድን ነው የምትይው? እኔ ያው ምክር ለመስጠት ብቁ ነኝ ብዬ ባላስብም ግን ጀስት ከላይፍ ኤክስፒሪየንስ ግን ያለሽን ነገር ሼር ለማድረግ ዝግጁ ነኝ። ችግር የለም። ግን ምን አለ መሰለሽ ያው እንደነገርኩሽ የዓላማ ይወስኗል። ልጅ ማሳደግ ብቻ ዓላማሽ ሊሆን ይችላል። ልጅ ማሳደግ ብቻ ግን እሱም ሆኖ የሆነ አብረሽ ማስኬድ ያለብሽ ነገሮች አሉ። እዚህ ጋር ላይፍሽ ይቀጥላል። ከባለቤትሽ ጋር ያለው ነገር ይቀጥላል። ልጆች እንዳሉ ሆኖ ልጆች ደግሞ ማደጋቸው አይቀርም። ያድጋሉ የሆነ ሰዓት ላይ ምናምንና ካደጉ በኋላ ምን ልታረጊ ነው? ትጠይዋለሽ ከዛ ራስሽን ምንድን ነው የምታረጊው? እና ላይክ አንድ ላይ ቢሄድ ግን መጨረሻ ላይ ልጆች ካደጉም በኋላ ምንም ማተር አያደርግም። የነሱ ማደግ የነሱ ያንቺን እርዳታ የማይፈልጉበት ጊዜ እኮ ይደርሳል። ብዙ ጊዜ እናቶች ያው እኔንም ጨምሮ የሚመስለን ምንድነው ልጆች ሁሉ ጊዜ የኛን እርዳታ የሚፈልጉ ልጆች ሁሉ ጊዜ በቃ ከኛ እንትን ስር የማይወጡ የኛ ኃላፊነቶች በቃ ግን እኮ ያድጋሉ እና እሱን ፓርት እንረሳዋለን። ሲያድገው ደግሞ የኛን እገዛ የኛን ሰፖርት የማይፈልጉበት ጊዜ ይመጣል። የዛኔ ግን አንቺ ደግሞ ላይፍሽ ይቀጥላልና ስለ ራስሽም ደግሞ ማሰብ አለብሽ። ያ ከሚሆን ግን አሴም ታይም ልጆችሽን እያሳደግሽ ከዛ አንድ ላይ ደግሞ ስለ ራስሽም እያሰብሽ ማድረግ ያለብሽን እያደረግሽ ብትሄጂ ጥሩ ነው ብዬ ስለማስብ ነው እኔና እኔ እንደዛ ብዬ ማስብ ሰው ስለሆንኩኝ አብሬ ነው ማስኬደው። ስለዚህ እናቶችም አዲስ እናቶች በተለይ አዲስ እናቶችም ቢሆኑ ይሄን ነገር እንደዛ ነው ማድረግ ያለባቸው። ከየት ጀምሬ ለሚለው ቅድም አንስቼልሻለሁ። አሁን የኔ ልምድ ብነግር ለአንድ እናት ለሷ ላይሆናት ይችላል። ግን ፓሽኗን ውስጧ ያለውን ነገር ማውጣት የምትፈልግ ከሆነ ከዛ ነገር ነው መነሳት ያለባት። ከዛ ቀስ እያለ ያን ነገር ወደ ስራ መቀየር ይቻላል። እኔ እንደውም የሚገርምሽ ቤት ውስጥ የምታወቀው የሆነ ወሬ ቀልድም ቢወራ የሆነ ነገር ቢወራ በቃ ይሆናል አይደለ? ያን ከዛ ውስጥ የሆነ ነገር አውጣውና ይሄ ነገር ቢዝነስ መሆን ይችላል እላለሁ። ሁሌ ስራ ላይ ነው በቃ አይምሮዬ ውስጥ ተቀምጧልና ያ ነገር የሆነ በቃ እንደ ጆክ የተወራ ነገር ወይ ደግሞ እንደ እንትን ብቻ የሆነ ነገር ሲወራ ከዛ ውስጥ ነጥሬ የማወጣው ነገር አለ። ከዛ ውስጥ ነጥሬ የማወጣው ነገር ይሄ ነገር ቢዝነስ ማድረግ እንችላለን፣ እንደዚህ መሆን ይችላል። ጥያቄዎቼ እንደዚህ ናቸው። አንቺ ግን ምንድነው ነው ይሉኛል። ብዙ ስራም ከመሞከርሽ እንደዛ እንትን ብዙ ስራም ከመሞከር ነው መሰለኝ እንደዛ ነው። ግን ዋናው ነገር ትዕግስት ነው። በትዕግስት ካሳለፍሽ ሁሉንም ነገር ካሳለፍሽ ሁሉንም ነገር እየጠበቅሽው በጊዜው ሁሉ ነገር ይሆናል። ባንዴ ያው ምንም ነገር አይሆንም ታውቂያለሽ። እና ለኔ የጠቀመኝ ነገር ደግሞ ብዙ ስራዎችን መስራት
ብዙ ስራዎችን ስለሰራሁኝ አሁን ላይ ይሄንን ተነስተሽ ይሄን ነገር አድርጌ ብትኝ ላይ ከብደኝ ይችላል እና ብዙ ስራዎችን ይሄ ነው ሳይሉ ብቻ ሳይንቁ ከትንሽ ነገር ተነስተው ትልቅ ቦታ ለመድረስ ትንንሽ ነገሮችን መሞከር ተፋማ ቢሆኑም ባይሆኑም መሞከር ብዙ ኢንቨስት የማያስደርጉ ስራዎችን መሞከር እንደሱ ቢያደርጉ እናቶች ተጠቃሚ ይሆናሉ ብዬ ነው ማስበው። ሌላው ደግሞ እንደነገርኩሽ አንድ ነገር ጀምሮ አንድ ነገር አለ እንትን አለ ማለት ይሄ ብዙ ቦታ አለ አይደለ? ብዙ ቦታ አለ መሄድ ስሜትሽ ይበታተናል። እንደነገርኩሽ ተስጦሽን ወይ የሆነ ውስጥሽ ያለውን ነገር ካልሆነ በስተቀር እከሌ ስለጀመረው ከሌ ብለሽ ይሆናል አይደለ? ቢዝነስ ውስጥ እሱ ምንም አይሰራም። ምክንያቱም ላንዱ ይሰራው መቼም ነው የማይሰራው። ግን እግዚአብሔር ደግሞ ላንቺ የከፈተውን እንጀራ መቼም እንትን አይልምና ጾምሽን አያሳድርሽምና የራስሽን የሆነ ነገር ግን በቃ እኔ እዚህ ነገር ላይ ፐርፌክት ነኝ እኔ እዚህ ነገር ላይ እሆናለሁ ብለሽ ካሰብሽ ያን ነገር እስከ መጨረሻው ድረስ ይዘሹ መሄድ ነው። እኔ አሁን ከመጀመሪያው ጉዞ የጀምሮ ስትመጪ ንግድ አለ። ከመጀመሪያው ጊዜ ስትመጪ የሰውም ነገር ቢሆን እሸጣለሁ፣ ዳቦ ቤትም እሸጣለሁ፣ ገንዘብ ቀበላለሁ፣ እሰጣለሁ። እንደዚህ ነው። ዌይተርም ሆኜ ሰርቻለሁ። ያው የሰው ቢሆንም እሱ እሸጣለሁ፣ ቀበላለሁ። ሰርቪስ ነው እንትን የምሰጠው ምናምን። ዌይተርም ሆኜ ሰርቻለሁ። ከዛ በኋላ ሱቅ ውስጥ የህፃናት ሱቅ፣ የወንዶች ሱቅ እንደዚህ አይነት ሱቆች ሰርቻለሁ። ሴልስ ሆኜ ባዛሮች ላይ በጣም ብዙ ተሳትፌያለሁ። ባዛሮች በተዘጋጁ ቁጥር ሴልስ ሆኜ ገብቻለሁ። እነሱ ራሱ ያው ንግድ ነው እንዳለ በቃ ከስር ጀምሮ ስትመጪ ከንግድ ጋር የተያያዘ ነውና ስለዚህ ብዙ ነገሮችን መሞከር ፓሽናቸውን ማያውቁ ከሆነ ሞከረው ማግኘት ይችላሉ። የሚያውቁት ከሆነ ደግሞ በራሳቸው ፓሽን ትንንሽ ነገሮችን መሞከር እና እንደዚህ ቢያደርጉ ውጤታማ ይሆናሉ። ውጤታማ ባይሆን እንኳን ለራሳቸው ይተርፋሉ። ቢያንስ እንኳን እንዴት ነው ከቤተሰብ ስልሽ አሁን አንዳንድ እናቶች ከባሌ እጅ መጠበቅ አልፈልግም፣ እሱ አስቤዛ ካደረገ እኔ ደግሞ ራሴን ብችል ለራሴ የሚሆኑኝን ነገሮች ባደርግበት ምናምንና እንደዚህ አይነት ነገር ምን ትመክሪኛለሽ ስለሚሉኝ ነው። ስለዚህ እነዚህ ነገሮችን ካደረግሽ በጣም በቂ ነው ብዬ ነው ማስበው። ራሳቸውን በቀላሉ እጃቸው ላይ ባለ ነገር በመጠቀም በመስራት መቻል ይችላሉ ማለት ነው። አሁን ደግሞ ጊዜውን በደንብ ያግዛል አይደል? ያግዛል። ያው እንደምታውቂው ቲክቶክ አለ። ቲክቶክ ላይ የራሳቸውን እቃ ማስተዋወቅ ይችላሉ። እንደውም በጣም ደስ ይላል። አሁን ላይ የማየው ነገር በጣም አዳዲስ እንደዚህ አሁን መሸጥ ብቻ ሳይሆን አዳዲስ ክሬት እየተደረጉ ያሉ ቢዝነሶች አሉ ምናምን ነው። በጣም ደስ የሚለው ያው ኢንፍሉዌንሰር ስትሆኚ ባንዴ ነው ምንም ነገር ብትከፍቺ ያዋጣሻል። ኢንፍሉዌንሰር ስትሆኚ ግን ይሄ ለሁሉም እናቶች የሚመከር አይደለም አይደል? ይሄ ኢንፍሉዌንሰር የሰራውን ቢዝነስ አንቺ አንስተሽ ብትሰሪው ላያዋጣሽ ይችላል። እዛ ጋር ያ ኢንፍሉዌንሰር የተማመነው ነገር አለ አይደለ? እዛ ጋር ፎሎወሮቹን እዛ ጋር ያሉትን ቤተሰቦች ሁሉን ነገር ተማምኖ ነው ያንን ቢዝነስ የጀመረው። ግን እነሱ ስለጀመሩት እኔ ጋርም ወርክ ያደርጋል ማለት እሱ ስህተት ነው። ስለዚህ አሁን ለሁሉም እናቶች ይሄኛው አይሰራም። ኢንፍሉዌንሰር የሰራው ሳይሆን እነሱ ውስጣቸው ያለውን ነገር አውጥተው ተግባር ላይ አውለውት ይሄ ነገር እንደዚህ ነው ብለው ሶሻል ሚዲያ ላይ ወጥተው ራሳቸውን ፕሮሞት ቢያደርጉ በጣም ተጠቃሚ ናቸው። በጣም ተጠቃሚ ናቸው። በጣም አሪፍ ምክር ነው ይሄ ራሱ። በጣም ጥሩ ጊዜ ነበረን ማኪዬ። በጣም ብዙ ነገሮች አይተናል። እንግዳችን ስለነበርሽ በጣም ከልብ እናመሰግናለን። እኔም በጣም አመሰግናለሁ ማሂ። ስለዚህ ማኪዬ የዛሬ ፕሮግራማችን እንግዲህ እዚህ ጋር ያበቃል። ግን በመጨረሻ ማኪን ምን ላይ እንጠብቃት ወይ ደግሞ ማኪ ራሷን ምን ላይ ነው የምትጠብቀው? አሁን ፋይናል ጎልሽ ላይ አልደረስኩም ብለሽ ነው የምታምኚው አይደለ? እንደነገርሽኝ ከሆነ ጥረትሽ ላይ ያለሽ ጥረትሽን ልታሳይን ነው የመጣሽውና ማኪን ምን ላይ እንጠብቃት? አሁን ላይ ያው በማቴሪያል ደረጃ አይደለም ምንልሽ፣ ግን ይሄንን አሁን ያስኩትን ንግድ በደንብ ማስፋፋት ፈልጋለሁ። ቅድም ያላነሳውልሽ ያው በመሃል ሱቅ ከፍቼ ነው እየሰራኝ የነበረው እና ሱቅ አሁንም አለኝ። ኦንላይንም ሱቅም ነው የምሰራው። ስለዚህ ያን ነገር በደንብ ነው ማስፋት የምፈልገው። ሱቄን የሚገርምሽ ነገር በኢሮፕ ስታንዳርድ ነው የሰራሁት። ማለት ላይክ ውጪ ከመመላለስ የተነሳ ኢንተሪየር ዲዛይኑን ራሱ በቃ ውጪ ላይ ማያቸውን ሞሎች ማያቸውን ሱቆች እነሱን ኮፒ አድርጌ ነው በቃ ማለት ጥሩ እንትን እንዲኖረው አድርጌ ነው የሰራሁት። ስለዚህ እዛ ላይ በደንብ
እሰራለሁኝ። አሁንም ያው ከንግዱ አልወጣም። ስለዚህ በንግዱ የሆነ ከፍ ያለ ቦታ ላይ ታገኘኛለሽ ብዬ አስባለሁኝ። አዎ። ስለዚህ ከዚህ በኋላ ማኪን የምናገኛት በቢዝነስ በጣም ትልቅ ቦታ ላይ ደርሳ ነው እንጂ ከዚህ ከቢዝነስ አትወጣም ማለት ነው። አዎ ቢዝነስ በቃ ማርኬቲንጉ ላይ እየሰራሽበት? አዎ ማርኬቲንጉንም እየሰራሁበት ነው። ትንሽ እንደነገርኩሽ አሁን ወልጄ ስላልኩኝ ስለቆየሁበት ትንሽ መሯሯጥ ስለሚፈልገው አልሰራሁበትም እንጂ ማርኬቲንጉ ላይም በደንብ ነው የምሰራው። በግሌ የሰራሁበት ነው። ያው የሱቄም ንግድ ፍቃዴም ሁሉ ነገሬ በሱ ስለሆነ በደንብ ሰራበታለሁ እሱ ላይ ማለት ነው። አሪፍ ማኪዬ፣ እንግዲህ ያው ትልቅ የቢዝነስ ኦነር ሆነሽ በድጋሚ ደግሞ እንደምንገናኝ አልጠራጠርም። በመጨረሻ ማለት የምትፈልጊው ኤኒቲንግ ካለ? ማለት የምፈልገው ነገር ያው ቴንኪዩ ነው። በጣም አመሰግናለሁ ማሂ ስለጋበዝሽኝ፣ እንግዳሽ ስለሆንኩኝ በጣም ነው የማመሰግነው። ምክንያቱም ብዙ ተጽዕኖ ፈጣሪዎች አሉ፣ ብዙ ከኔ በላይ በጣም ብዙ ኤክስፒሪየንስ ያላቸው ሰዎች አሉ። ከነዛ ውስጥ መርጠሽ ደግሞ እኔን ስለጋበዝሽኝ በጣም ነው የማመሰግነው። የኔ ህይወት የኔ የትራቨል ላይፌ የስራ ላይፌ እና በአጠቃላይ ያለው የስራ ሁኔታ የኔ ኤክስፒሪየንስ ለሰዎች ይጠቅማል ብዬ አስባለሁ። ለተወሰኑ ሰዎችም ቢሆን ይጠቅማል ብዬ ስለማስብ ያናጋርችሻለሁ። እኔም በጣም አመሰግናለሁ። ከዛ ውጪ ማመስገን የምፈልጋቸው ሰዎች አሉ። ቤተሰቦቼን በጣም ነው ማመስገን የምፈልገው። ባለቤቴን በጣም ነው ማመስገን የምፈልገው። እነዚህን ሁለቱም በጣም አመሰግናለሁ። እሺ ማኪ፣ እኛም በጣም እናመሰግናለን። እንግዲህ ተመልካቾቻችን የዛሬ ፕሮግራማችን ይሄንን ይመስላል። ከማኪ በጣም ብዙ ነገር እንደተማራችሁ አልጠራጠርም። በቀጣይም ደግሞ እንደዚህ ልዩ በሆነ እንግዳ ተመልሰን እንመጣለን። እስከዛው ድረስ ሰላም ሁኑ።